5 ወር እየተራብሽ ከምትሰሪ በቀን አንድ ሻወርማ እየበላሽ ከምትሰሪ ሆቴል እኮ ገዛለሁ እኔ ምግብ ካልሰራች ሰራተኛ ሆቴል ገዛለሁ። እሷ ታውቃ እስኪ እንጠይቃት። ኦርደር ያደርጋሉ ከውጭም ቤት ካልተበሰለ አይደረግም። አንቺ ከቤት ውስጥ በልተሽ አታውቂም? ሩምሽ ለምሳሌ በምንም አይነት አጋጣሚ ሰራተኛቸው አብስላ ከኪችን ምግብ ተሰጥቶሽ ሩምሽ ይዘሽ መተሽ ቁጭ ብለሽ በልተሽ አታውቂም? ከነሱ ኪችን ይሰራና ኪችን ይወሰዳል። እሱ ስለሙያ ነው ያንን። እሱ ግን በኋላ መጥቶ ምን አለ ምናምን ስለሚ በጣም ነው እኔ ስለሱ አታውሪ ስለተባልኩ አላወራም። ምክንያቱም እኔ መኖር እፈልጋለሁ አቡ እና እኔ አሁን ስለዛ ማውራት አልፈልግም። ብቻ እኔ ልክልሻለሁ ለአንቺ ከፈለግ ማለት ነገር መንዶ ታውቂያለሽ አቡዬ። አሁን ስለገባው ስለተጠራሁበት ኬዝ ነው። እቺን ልጅ እኔ በድያታለሁ ነው ምንድን ነው ቪዲዮ ነው በተሰራው ቪዲዮ እሷ ፍትህ የሚያስፈልጋት በተሰራው ቪዲዮ አንደኛ የመጀመሪያ ጥያቄዋ ሴም ካርድሽን ስበር ያሉኝ ነበረ። እሱም ሴም ካርዷን ብትሰብረውም እኮ ባሰብራትም ሴም ካርዷን በራሷ ስም የወጣ ስለሆነ መልሳ ታወጣዋለች ስላልክ እሱን ጥያቄ ውድቅ አድርጌዋለሁ። እውነት ነው፣ አያሳምንም። ቪዲዮ እንነጋገር። ሁለተኛው የደረሰባት ኪሳራ ምንድን ነው? የሰራችሁት ቪዲዮ አንተ የሰራኸው ቪዲዮ ላይ የሚለው ቃል በቃል ምንድን ነው? ከኛ ቤት በሰላም ጊፍት ሰጥተን ደሞዟን ከፍለን የላክናት ሰራተኛ አሁን ጠላት ሆናብናለች። ስለዚህ እናንተ ያሳምኖሻል። አንቺ ለእሷ መሆኑን የሚገልጽ ነገር ወይ ደግሞ እሷ የሚያሳይ ነገር አለ። ስሟን አልገለጸም፣ ፎቶ አልተለጠፈም ቪዲዮ ላይ ግን በእሷ ቦታ የወጣ ሌላ ሰራተኛ፣ እሷ በወጣችበት አካባቢ የወጣ ሰራተኛ የለም። አንደኛ። ሁለተኛ እሱ ለእሷ አይመስልም ወይ? ይህን ጥያቄ ያስመልስ። አሁን ልሽ አንድ ነገር አቡዬ፣ አሁን እሷ ስራ እየሰራች መሆኑን ለህዝቡ ያውቃል። እሷ እየሰራች ነው፣ ባልትና እየሰራች ነው። ማጋ ነው የምትሰራው? እኔ ብትጠይቅኝ አላውቅም። በጣም ጥሩ ጠይቃት። አንቺ እየሰራሽ የት ሱቅ ነው የምትሰራው? አላውቅም። እሺ አንቺ እየሰራሽ እንደሆነ ህዝቡ ያውቃል። ፋሲካ በራስሽ አካውንት ነው የምትሰሪው? አውዬ ቪዲዮ ሰርቻለሁ እኮ ራሴ በራሴ አካውንት ስራ ጀምሬያለሁ ብዬ መጨረሻ ላይ ቤቴልህም ባልትና ብዬ ራሱ ስሙን ጠቀስኩኝ። ምኑ ላይ ነው ስራ ጀምሬያለሁ ብዬ ማለት ነው። እስኪ የሚያውቁ ከማያውቁ ከሆነ ችግር የለውም። እኔ ለሆነው ነገር ላሳይሽ ቪዲዮውን ከፈለሽ አቡ የተለቀቀው መቶ ራሱ ሪፖርት አድርጎታል እኮ የመጣ ሌላ አንድ ጥያቄ አቡዬ፣ ሌላ አንድ ጥያቄ። እዚህ የነበሩትን አስቢ። ሲም ካርዱን ይዛ ሄዳለች አይደል? እዚህ የነበሩትን ከስተመሮች ማለት ከስተመሮች ነው። እሷ ሳራ እየተባለ ነው። እስኪ አስቢ፣ ቢዝነስ አንድ የቢዝነስ ማን ሆነች? ሳራ እየተባለ ነው እሷ የምትታወቀው። ሳራ ባልትና ተብላ ነው። ሳራ ሲሙም እሷ ጋር ነው። የኔ ከስተመሮች ታወርታለች አላወራቸው? ታወራቸዋለች ብዙ ከስተመሮችን። እሺ አንቺ ከወጣሽ በኋላ አሁን እኮ ምናልባት ስጋት ካለም ብዬ ፈስ ያለበት ነገር እንዳይሆን እንጂ እኔ ፋሲካ ደውዬ እንኳን እንደዚህ አታርጊ እንደዚህ አታርጊ አላልኩም። የፈለገችውን በራሷ እንደ ሀገሩ ይሄ ነው መብትና ህግ ያለበት ሀገር የፈለገችውን ማድረግ ትችላለች። የፈለግኩትን ማድረግ ትችላለች። እሷን እስካልነካው ስለ ድርጅቴ ማስታወቅ እኔ እኮ እሷና እኔ እኮ አብረን እናስተዋውቃለን። ሁሌ እኮ ነው የምሰራው ቪዲዮ። ገብተዋል፣ እንደዚህ ገብተዋል፣ ጎመን ገብተዋል፣ ቆጮ ገብተዋል፣ ድንች ስኳር ገብተዋል፣ ሸንኮራ ገብተዋል እያልኩ ቪዲዮ እሰራለሁ። ተጠንቀቁ፣ ይሄኛውን አልታ ስትገዙ እንደዚህ ነው፣ ይሄንን ስትገዙ እንደዚህ ነው እያልኩኝ እሰራለሁ በየጊዜው። አዲስ ነገሩ ምንድን ነው ያልገባኝ ነገር? አንቺ ከወጣሽ በኋላ እንደ ይህን ጥያቄ ሳረሰው አንቺ ከወጣሽ በኋላ የእነሱን ከስተመሮች ይሄን ቪዲዮ ሰራውኝ 10 ምናምን ቀን 20 ቀን እንደቆየውኝ እንደ ዳንኩ ይሄን ቪዲዮ ሰራው። እኔ ጋር ያሉት ነገሮች እንግዲህ እዚህ ጋር የሚለውን ስራው ሰላም እንዴት ናችሁ? ስራ ጀምሬያለሁኝ። እኔ ጋር ያሉት ነገሮች እንግዲህ ኮስሞቲክስ ናቸው። የፀጉራችሁ ቅባት፣ ለሰውነታችሁ ክሬሞች የምትፈልጓቸውን ኦሪጂናል የሆኑ ሴራሚዎች የምትፈልጉ፣ እዚህ ጋር የምታዩት ደግሞ ዳንቴል ለክር መስሪያ የምትፈልጉ ማለት እዚህ ጋር እንደምታዩት ደግሞ መጽሐፍ ቅዱስ አለ፣ የማወፈሪያ ማር፣ ማክሻ ማር፣ ሰካላ ኦሪጂናል የሆኑ ሰካላዎች የምትፈልጉ ከሆነ ቦርሳዎች፣ የሚያማምሩ ቦርሳዎች፣ ፀጉር ማስያዣዎችን የምትፈልጓቸውን አይነት ክሬሞች ከዚህም ተጨማሪ ደግሞ የምትፈልጓቸውን የሀገር አልባሳት እንደምታዩት እዚህ ጋር ይዤላችሁ መጥቻለሁ። የሸፊ ቀሚሶች የምትፈልጉ የሸፊ ቀሚሶችም አሉ፣ ቱታዎች አሉ። የምትፈልጓቸውን ማዘዝ ትችላላችሁ። ከዚህ ተጨማሪ ደግሞ በእናት እጅ የተዘጋጀ የባልትና ውጤትም አለ። እሱንም ላሳያችሁ። በተጨማሪ ደግሞ በእናት እጅ የተዘጋጀ የባልትና ውጤት ጋታላያላችሁ። ሽሮ፣ በርበሬ፣ ሚጥሚጣ፣ ድርቆሽ፣ ቡና፣ የተፈጨ የጥሬ ቡና፣ የኬኔቶ ገብስ ዱቄት፣ ገብስ ቡላ፣ የጤፍ ዱቄት በነጭ በጥቁር፣ በሶ የምትፈልጉት
አውቄ ነው ቤቲ ባልትና የሚለውን ያስገባሁት። ለምን እዛ እንደሆንኩ እንዳያውቁ ብዬ እንደውም ይሄን ተረስቶ እንደውም እንደገና ብዬ ሰራሁት። እንደገና ነው ይሄ መጨረሻ ላይ የተሰራው ማለት ነው። ከዛ እንደጀመርኩ ሀቡ እኔ መጽሐፍ ቅዱስ ይዤ ልማልሽ እራሱ ጆይን እያደረገ መጥቶ ወዲያው አካውንት ዋርኒንግ ሰጠ። ይመጣል፣ ሁሌ በየቀኑ ይመጣል። እሷ ቤት እንደጀመርኩ ከዛ ብሎክ አደረግኩት፣ በእሷም አካውንት በእኔም አካውንት በቃ ምክንያቱም አያሰራኝም ብዬ ስላሰብኩ ማለት ነው። ጆይንትን ነበረ ማሜ። ኧረ እኔ ምን ሆነሽ? እሺ ይማል እሱም እኔ የምንማል ሀቡዬ በእናትሽ ምክንያቱም እራሱ ዋርኒንግ ስለሰጠ ነው። በእሷም አካውንት በእኔ እኮ በጣም አንቺ ከዚህ ስትወጪ መጽሐፍ ቅዱስ ይሻል ማልሽም። እሺ እሱን ደግሞ ላልከው ደግሞ የማልኩት ለምንድነው እንዳትተይን እንደ ቤተሰብዬን እየመጣሽ ጠይቂን አንቺ ስላለሽ እኛ ሰርተናል ሲለኝ እኔ አልተዋችሁም ይኸው ቃሌ ነው ብዬን የማልኩት እንጂ ከእናንተ ወጥቼ ሌላ ቦታ ሰራ ላልኩ ማሜተው ኖ አይደለም። ስትሚ በመጽሐፍ ቅዱስ የማልሽላቸው እንደ ቤተሰብ እየመጣሽ ልትጠይቂያቸው ከዚህ በኋላ ነው። እሱም ሌላ የራሱ ሱቅ የምከፍቺ ከሆነ አበረታታሻለሁ አይዞሽ ምናምን አለኝ። የመጨረሻ ቀን ልወጣ ስል ታክሲ ሲጠራ ማለት ነው። ከዛ እሺ ብዬ እኔ ማልተዋችሁ እመጣለሁ ጠይቃችኋለሁ ብዬ እንደታመንኩ 18 ቀን ኦርደር እሰጠዋለሁ። ጠይቂው ሀቡ እዚህ ቦታ ኦርደር አድርስ ታሜ ተኝቼ ኦርደር የሰጠሁት ነበር። እሱም ማስረጃም ላኩልሽ። እሺ አንዴ ቆይ፣ እሱን እንጠይቀው። በረፍቷ ቀን ዴይ ኦፍ ሆና በ15 ቀን አንድ ቀን ረፍቷ ሆና ሩሟ ተኝታ ፀጉር ቤት ሆና እንዲሁም በታመመች 10 ምናምን ቀን እውነት እንዳለችው ኦርደር ትሰጥክ ነበር፣ ታስተላልፍ ነበረ ኦርደር ወደ አንተ። በረፍቷም ቀን እንዲሁም ታማም ተኝታ ቤት 10 ምናምን ቀን አሁን ተኝታ እኛ ጋር ሆና ነው። እስቲ ስራ ለቃም ኦልሬዲ 10 ምናምን ቀን ተኝታ ነበር። እኛ ጋር አይ በረፍቷ ቀን ስትይ ነው። እኛ ጋር ሆና በሁለት ሳምንት ረፍት በምሳታት እኛ ጋር ሆና እሑድ ቀን ነው ረፍቷ። እሑድ ነው የምትፈልገው፣ እሑድ ቀን ነው ረፍቷ። ሰኞ ስትገባ ራሷ ታዘጋጀዋለች። ለማን ነው የምትሰጠው? ሌላ ሴል እሷ ነች እኮ እየደወለች አትሰጥክም? እሑድ ኦርደር በረፍቷ ቀን እኔ ነው ማሽገው። ለማን ነው የሚያታችው ኦርደር ማሪ? ለሱ ዛሬ በረፍቴ ሰዓት ለሱ ማሜ እዚህ ቦታ ይሄን ኦርደር አለን እያልኩ እለዋለሁ። ያው ከሰጠች አሁን ግልጽ አልሆንልኝም እንጂ ማሜ በረፍቴ ነው ከወጣሁ ሳይሆን እኔ ረፍቱኝ እናንተ ቤት እየሰራሁ በረፍቴ ሰዓት ኦርደር እየሰጠሁ ነበረ እቤት ሁኜ። እኛ ጋር ሆና በረፍቷ ጊዜ ስራ ነው የምትሰጥ። እሱ እኮ የራሷ ስራ ነበር። እኛ ጋር ነው የምትሰራው። በረፍትሽ አንቺ በረፍትሽ ቀን ገብቶሻል። በረፍትሽ ቀን ለማብራራት ያክል በረፍትሽ ቀን ስራ ሲገባላት በስልኳ ስራ ይገባላታል። ሌላ ሰራተኛ በረፍቱ ቀን ስልኩን ዘግቶ ይዝናናል ይወጣል አይደል? በ15 ቀን ረፍቱ እሷ በረፍቷ ቀን እኔ ነው የምደውለው። እኔ ስራ ገብቶልሻል ብዬ አንተ አይደለክም። ራሷ ኃላፊነት ተሰምቷት ልክ ቤቱን እንደ ቤቷ ስለምታየው ምንም ልል አልችልም። መብቷ ነው። ገብቶሻል። ያኛው እኔ በቃ የምጠይቀው ነገር እንጂ ሰው ለቤቱ ብሎ ብዙ ነገር ያደርጋል። ምሰሪበት ነው፣ ሱቅሽ ነው። ከስተመሮች ለእኔ ብላ ላይሆን ይችላል። ከስተመሮች እንዳይቀየሙም እንዳይጨቅጭቋት ምን እንዳይለ ልትልቅ ትችላለች እኮ ችግር የለውም። እኔ ከስተመር አንድ ደቂቃ እንዳይረፍድባቸው እንደዚህ እንዳታረጊ ረፍትሽ ሆነሽ እንዲህ ብዬ ህግ እስካላወጣው ድረስ እሷ አይታ ለምትመልሰው ያቡ ከኔ ጋር ምን ያገናኛል? እስኪ አንቺ ፍለች። አይ በእርግጥ ትክክል ነህ። ከአንተ እስካልመጣ ድረስ አንተ ፑሽ እስካላረካት ድረስ በረፍትሽ ቀን ስሪ ብለህ አንተ እስካላስገደድካት ድረስ ይሄ ከራሷ ይመጣ ኤክስትራ ለስራዋ የምትሰጠው ተጨማሪ ነገር ነው። መስጠቴ ብቻ ነው። እኔ በ15 ቀን ረፍት መስጠቴ፣ ፀጉር ማሰራቴ፣ ደሞዝ አለመቁረጤ፣ ዋና ቤዚንግ መሰረት ቤት መስጠቴ፣ እነዚህ መሰረት። አሁን አንድ ሰው አኮሞዴሽን ሊኖረው ይገባል። እዚህ ሀገር ስትሰሪ አኮሞዴሽን ሊኖረው ይገባል። መኖሪያ ደሞዙ ሌቨር ብትሄጂ ደሞዝ ነው። በአግባቡ ደሞዝ መስጠት ማረፊያው ኮምፎርቴብል ሆኖ እንዲሰራ። ሲሄድ ደግሞ ገፍቼ አላባረርኩም። እኔ እስክትሄድ ድረስ ለምኛታለሁ። ለምን እንደምትሄጂ እንስራ እንጂ ጥሩ ጊዜ ነው እንስራ። ለምዶልናል፣ እየሰራን ያለ ነው። ሱቁ አሪፍ ነው። ስለዚህ ለምንድን ነው ማንሰራው ብዬ ደጋግሜ ጠይቄያታለሁ። ሲሄድ ነው የምነግርህ። እንደውም አንድ ቀን አለች ምንድን ነበረ ምክንያትሽ? አሁን ልትነግሪው ፈቃደኛሽ? ለምንድን ነው ስራውን ለቀሽ የወጣሽው? አንደኛ ነግረሽው ታውቂያለሽ ወይ? በያት ነግራኝ ታውቃለች። ችግሯ የለቀኩበት ምክንያት ሀቡዬ እንደ ድርጅት እኔ አሁን እዚህ ምንም ማለት አልፈልግም።
እንደዛም ስለሆነ ተው። እኔ ስሜን ራሴን ስለሚያውቁኝ እኔን ወይ ፎቶን የሚለጥፋሉ። ይሄ አይሆንም ስንለው እንጠራለን ለሚልከው ምን መሰለሽ ፌር ለመሆን አንዴ ማሜ ይቅርታ ፋሲካዬ፣ ፌር ለመሆን አንቺ የተበደልሽው በደል ካለ እሱም ከበደለሽ ይቅርታ እንዲጠይቀሽ፣ አንቺም ከበደልሽው ይቅርታ ጠይቀሽ እንድትታረቁ ከዛ ወደሚቀጥለው ነገር እንድንሄድ እንጂ እንደዚህ እኮ በጅምላ ዝም ብለን እሱ ላይ ልንፈርድበት ነው ማለት ነው። አንቺ ችግርሽን ካልተናገርሽ ችግርሽን በትክክል መናገር አለብሽ። አሁን እሱ አስረዳ፣ ጉዳዩን ጠራ ነው አክብሮ ህዝቡን መጥቶ ቁጭ ብሎ አስረዳ። ደሞዟን አንድ ቀን አሳልፍ ያለው ወይ? አይ አላሳለፈም አልሽ። እሺ አኮሚዴሽን በቃሌ መሰረት ሰጥቻለሁ ወይ? አዎ ማደሪያ ሰጥቶኛል። ምግብ ነው ችግሬ ብለሻል። ስለ ምግብ ደግሞ እሱ ወንድ ልጅ ስለሆነ ስለ ምግብ አያውቅም። መንገር ያንቺ ፋንታ ነበር። አቡዬ ለማክበር ብዬ እናንተና እዚህ ጋር አቆሜ ነው ይኸውልሽ፣ እዚህ ጋር ሜሴጅ ገብቷል። አሁን ተከስሻል። እናንተን ላለኝ ክብር ለማለት ነው። እና ወይ በቃ እኔ አሁን የምፈልገው ምንድን ነው ቪዲዮን ያን ስለሰራ ሌላም ለሚቀጥረኝ ሰውዬ እኔ እዛ ሱቅ ላይ ፋሲካ ልጨርስ፣ ማርያ እንዴ ልጨርስ። ይህ ሰው ከተነጋገራችሁት ከውላችሁ ያፈረሰውን ነገር ደሞዝ ከለከለም፣ ማደሪያ ሰጥቷል፣ አሁን ሰጥቷል። ምግብ ነበረ ችግሬ ይርበኝ ነበር ከነበረ ለአሰሪሽ ምግብ እየራበኝ ነው፣ ኪችን ይቆለፍብኛል፣ ምግብ የለም ብለሽ መንገር ነበረብሽ። 5 ወር ከ21 ቀን እየተራብሽ መስራት አልነበረብሽ። ክፍት ነው፣ ኦፕን ኪችን ክፍት ነው። ፍሪጅ ከሌለው ኪችን ምግብ ምን የለም። ድስትና ማብሰያ ነው ያለው። ፐርሰናል ነገሮች ይኖራሉ። ሰው ክፍል ክላሷን ነው የቆለፈችው፣ ክላሷ ነው ትችላለች ባለቤት ፍሪጁ ኪችን አይደለም። ፍሪጁ ኪችን አይደለም። የራሳችን ፐርሰናል ፍሪጅ እኮ ነው። የራሳችን ፍሪጅ ነው ቤታችን። ስለዚህ እናንተ ኪችን ብቻ ነው ኦፈር የምታደርጉት፣ ምግብ የለም ማለት ነው። ይህን ተነጋግራችሁ ምግቡ እኮ እዛ እኮ ነው፣ ኪችን ውስጥ እኮ ነው እንዳለ አስቤዛው። እሷም ባለቤቴም ከዛ እኮ ነው የሚመጣው፣ ሁላችንም ከዛ ከኪችን። ኦኬ። ስለዚህ ሰራተኛ ታመስላለች ኪችን ውስጥ። አቡዬ በጣም ቺፕ ነገር ነው። እኔ ብዙ ነገር እንግዲህ ያደረኩ የማደርገውን ነገር ኤክስትራ እንኳን አይደለም በሬጉላር የሆነ ነገር በጣም ርካሽ በማዳበሪያ ነው የማመጣው። ሽንኩርት ቦክስ ነው ሳጥን ነው የማመጣው። የምትሰራ ዘመድ አለች ብላለች። ዘመድ እሷም ልጅ ትሰራ ነበር። ሰራተኛውም አለች። ስለዚህ ከምታበስለው ላይ ለእናንተ ከሚበስለው ላይ ቀንሳ የመብላት መብት ነበራት። ረመዳን ላይ ይኸውልሽ እንደው እንኳን ካለች ምናለው ረመዳን ላይ ጾም ነበር እና እሷም ጾመኛ ነበረች እና እንዲህ የመለየት ነገር ረመዳን ላይ አስታውሳለሁ። እሷ ጾም ስጋ አልበላችም እና እንደዚህ የመነጠል ነገር እንደዚህ በስተቀር አንድ ላይ ነው። እንደዚህ ለምግብ እኛ እንደዚህ አይደለም። እኔ እሱ ይበላሉ ይበያት እኔ ራሱ እኔ እኮ ጠዋት ወጥተው በቃ ማታ ነው የምመጣው ህዝብ ለማገልገል እና ራሴንም ለማሻሻል። ስለዚህ የምግቡን ነገር ስላልነገርሽው ይህንን ነገር ውድቅ እናደርገዋለን። ችግሩ ያልተናገረ እሱም ይመገባሉ ብትያዝ እኔ በልቼ በእሷን ስለ ምግብ ራሱ በጣም ማውራት። ስለዚህ ፋሲካ የማብሰያ ሰዓት አተሽ ሊሆን ይችላል። ኪችን ውስጥ በመዳበሪያ ነው ሽንኩርት ማመጣው ብሏል። ኪችን ውስጥ ማብሰያ ሰዓት አተሽ እንደነገርሽን 18 ሰዓት የምትሰሪ ከሆነ አንድ ሰው 18 ሰዓት እየሰራ በምን ሰዓት ሊያበስል ይችላል? እንደገባሽ ደግሞሽ ትተኛለሽ አትበይም? ኦኬ አቡዬ ሰዓቱን ካልኩሌት አድርጊዋ። ቁጥሬው እኮ ነው ቁጥሬው ነው። ይኸውልህ ጠዋት 4 ሰዓት በኢትዮጵያ ትገባለች፣ 8 ሰዓት ትወጣለች። 1 2 ጣፈውና እኔም እዚህ ጋር ጽፌ ቁጥሬው ነው። አቡዬ ለምን እንደዛ በተአምር አይደርስም። 10 ሰዓት ነው ማታ የምትወጣው። ማታ ስንት ሰዓት ነው የምትወጣው አለች እሷ። በኢትዮጵያ ከሌሊቱ 10 ሰዓት ቆይ በኢማራት እኔ ልናገር ስለጻፍኩት ማለት በዚህ 10 እኮ ነው ችግር 10 ሰዓት ማለት ነው። በዱባይ 1 ሰዓት ልዩነት አለ። ወደዚህ 10 ነው ላ ሰዓ 40 ፈጅር ሌሊት። ኧረ መምኑ ዱካንም አይቻልም፣ ሱቅ መክፈት አይቻልም ሌሊት። የት ነው እሱ የወጣችው? ማሪ በኢትዮጵያ ከሌሊቱ ከ10 ሰዓት እስከ 11 ሰዓት እዛ የሚሰሩ ሱቆች መጠየቅ ይችላለሁ። እንዳለ ሱቆች ከጎን ያሉት አሉ። እኔ እንደዛ መሄድ ስላልፈለግኩ እንጂ አዘጊሞ እያሉ እግዚአብሔርን ነው የምልሽ። ብቻዬን ነው ጨለማ ጋር የምጋፈጠው። ሀቡ 11 ሰዓት እነሱ ተኝተው ጉርሱ እንኳን ብቻዬን ነው ማነሳው። አንደኛ እንደዛ አልፈልግም። ምን ያው እንደዛ እንዲሆን አልፈልግም። እንደዛ ነው። መልካም ሰው ነው ብለሻል። እኔ ስንት ሰዓት ገብተሽ ስንት ሰዓት ነው ያልኩሽ? ዘግተሽ ስሪ። ዘግቼ አይደለም የምሰራው። ተው ማሜ፣ ዘግቼ 10 ሰዓት 11 ሰዓት በኢትዮጵያ ነው የምወጣው። ይከብደኛል፣ እንደዚህ ቃል ማጠፍ ይከብደኛል። እኔ ብቻ አንቺ እነሱ ጋር የሰሩት እንዳለ ሰራተኞች አንድ አሁን የሚጠይቃቸው ሰው የለም። እንዳለ ነው ሲወጡ ብሎክ የሚያደርጓቸው። ብዙ ነገር ሁነናል። እኛ ብዙ ማውራት አልፈልግም። እስኪ እዛ ቤት ሰርቶ የወጣ
አሁን የራሳቸውን ስራ የሚሰሩ ማን ነው ወደ እነሱ ጋር ዙሮ የሚጠይቃቸው? ግን እንደዛ ማለት አልፈልግም። እኔ ድርጅትን በጣም ነው አንተ እኔ ለመወጣበት ትልቅ እንትን እንድትሆን ፈልገው። እኔ እዛ ሱቅ ስሰራ ምን አድርጊያለሁ? ይህን በድላለች፣ ይህን አጭበርበራለች ካልክ እሺ። ግን ከዛ ውጭ ይህ ቪዲዮ እኔን ስለሚመለከት ሰውም ደግሞ እኔን እየወቀሰ ስለሆነ ለምገባው ስራ ይጥራልኝ ነው። ይሄ ሀቅ አይደል? አቡ ስም ማጥፋት አልፈልግም። ለእኔ መልካም እስካለ ድረስ አንዴ ሳራ ቅርታ፣ እኔም ሳራ እያልኩ ፋሲካ አንዴ እድል ስጭው እና ሰዓቱን ስቆጥረው እኔ ያልሽው ሰዓት 8 በኢትዮጵያ ጠዋት 4 ሰዓት ገብተሽ ከሌሊቱ 11 ሰዓት ከ10 ሰዓት እስከ 11 ሰዓት ነው የምሰራው። ኦርደር ካላለቀ አልወጣበቻል። ያንን ስቆጥረው 18 ሰዓት መጥቷል። ማምኔ ደግሞ አይደለም ብሏል። ስለዚህ ማስረጃ የለንም። የምትፈርሙት ስትገቡ ሰዓት ምናምን የለም። ለእምነት ነው ለእምነት ስለተባለ እዚህ ጋር ማለት ማንም ሰው መጥቶ ማውራት ይችላል። ኢማራት ላይ 12 ሰዓት 12 በኋላ ስራ ማንም ሰው አይሰራም። ወደ 12 ማውጣት ላይሰንስ አለብሽ ለ24 ሰዓት ሌላ መቃላ ብቻ ነው ምናምን እንጂ 24 አወርስ ፍቃድ የሌለው ሰው አይሰራም። ብቻ እኔ ባልኳት መሰረት ፍቃድ የላችሁም። አሁን ሳሪ ባልትና በሻርጃ ሳሪቲ 24 ሰዓት ነው ባልትና ፍቃዱ ፐርሚት የቀን ነው 12 ሰዓት ብቻ ነው የሚሰራው። ጠዋት 10 ሰዓት ትገባለች፣ 3 ሰዓት አርፋ 10 ሰዓት ገብታ አንቺ ኳልኩሌት አድርጊ 10 ገባች 10 11 11 1 12 ለአራት ሰዓት ትሰራ። 2 ሰዓት ላይ ትወጣለች። 2 ሰዓት ላይ ለምሳ ትወጣለች ብላኛለች። ከዛ 2 ሰዓት ላይ ለምሳ ወጣ 3 ሰዓት ተኩል ላይ ትመለሳለች። 1 ሰዓት ተኩል ብሬክ ወስዳ 2 ሰዓት ከወጣች 5 ሰዓት ነው የምትመጣው። እንዴ በመወዳት እናት 5 ሰዓት ነው የምትመጣው። ፋሲካ 5 ሰዓት ነው የምትመጪው ወይስ 3 ሰዓት ተኩል ነው የምትመጪው? እንዳው ይኸውልሽ 2 ሰዓት እወጣለሁ 3 ተኩል እመለሳለሁ። ስራ ከበዛብኝ ነው 5 ሰዓት አልመጣም። ይህ ርዕስ ይኸው ላይቭ የምትገባበት ሰዓት ህዝብ ይፍረድ። ተይው እሷ ላይቭ የምትገባበት ሰዓቶች ይታወቃሉ እኮ። ስንሳም ላይቭ እኮ ሳገባም እኮ ኦርደር ታወጣለህ። ኦርደር ለማውጣት ኦርደር ለማድረግ እኮ ላይቭ ይዘጋል። ህዝብ ያውቃል። በቃ ህዝብ እኔና እሷን እየታዘበ ይሄድ። የእኛ ከስተመሮች እሷ ስንት ሰዓት ላይቭ ትገባለች፣ 10 ሰዓት ላይቭ እንደምንገባ ያውቃል ህዝብ። ከሰዓት ደግሞ 5 ሰዓት እንደምንገባ ያውቃል። ኦኬ ስለዚህ እሷ አንቺ 3 ሰዓት ተኩል ገብተሽ እስከ 5 ሰዓት 1 ሰዓት ተኩል ምን ታደርጊያለሽ? ሱቅ ውስጥ ላይቭ ሳትከፍቺ 5 ሰዓት ከሆነ የምትከፍቺው ጠዋት ካሜራ እኮ አለ፣ ችግር የለውም። ሁላችንንም ይዳኘናል። አሁን የዚህ አቅም የለኝም፣ እሱም አይደለ ካሜራ ይለየናል። ሀውዬ ይኸውልሽ ጠዋት እንደገባሁኝ 10 ሰዓት እንደገባሁ የመጀመሪያ ስራዬ ማጸዳዳት ነው። ከዛ ላይ ብገባለሁ፣ ኦርደር እቀበላለሁ፣ እሱን እሸኛለሁ። ኦርደር እንዲያወጣ ማለት ነው። 2 ጊዜ ነው። አንዴ ይዞ ይወጣል የጠዋቱናል። እሱ ይዞ እስከ 11 ተኩል እስከ 12 ተኩል እስከ 1 ሰዓት ቆይቼ የተቀበልኩትን ኦርደር ለከሰዓት እሰጠዋለሁ፣ ይዞ ይወጣል። ከዛ ለነገ ደግሞ ላዘጋጅ የሚታሸግ እቃ ዘመዱ ነበረች የምታሽግ፣ እሷም ጋር ተቀያይማ ወጣች። ስትወጣ ማሽገውን ነበር ኦርደር አዘጋጃለሁ፣ አሽጋለሁ። ሱቁ ደግሞ አስፓልት ዳር ስለሆነ ከስተመር ይመጣል። እነሱን ቤት ውስጥ ዝም ብሎ ኦንላይን ብቻ አይደለም። ዋልኪን ከስተመር ማለ ዋልኪን ከስተመር መንገደኛ ከስተመር ማለ ኦንላይንም እኔ ነኝ። እቃ ከመጣ ከኢትዮጵያ ያን እየፈታተው ቅቤ ምንም 6 ሰዓቱ ይደርስብኛል። ቆልፍ ይወጣለሁኝ። እንጀራ ይመጣል፣ እንጀራ ረከባለሁ። ቤት ደርሼ ሄጄ መጥቼ እንደገና ደግሞ ላይቭ ገብቼ ላይቭ ገብተሽ ሲጨርሽ ለነገ ኦርደር የምታዘጋጁ እኮ ላይቡን አጥፍተሽ ነው። መቼስ ላይቡ ላይ ሆነሽ እንዴት ነው ኦርደር የምታዘጋጁ? ሰውም እኮ ንቀት ይመስለዋል። ለነገ ኦርደር ለማዘጋጅ ላይቭ ዘጋለሁ እኔ። ሰዓት ላይቭ ስንት ሰዓት ትዘጊያለሽ? የማታውን 9 ተኩል 10 ሰዓት 11 ሰዓት እዘጋለሁ። እንደ ስራው ከቀዘቀዘ ዘጋለሁ፣ ካለ ሰው እቀጥላለሁ። ገደብ የለውም ሰዓት። ሰው ካለ ማክሲመም በቃ ቻው ብለሻቸው የምትዘጊው ገስ 9 o'clock ላስታቡ እኔ እነግርሻለሁ። 10 ሰዓት ላይ ይዘጋለሁ። 10 ሰዓት ከ9 ገብታ እስከ እኩለ ሌሊት እዛ ድረስ የት ነው የምትሄደው? ከጠዋት አይደለም ምሳ እኮ ወጣሁኝ። አሁን የከሰዓቱን ገባሽ ላይቭ የከሰዓቱን ይኸውልሽ በዚህ አቆጣጠር የከሰዓቱን አንቺ 5 ሰዓት ገባሽ። 5 ሰዓት ላይቭ ላይ 5 o'clock 5 ሰዓት ገብተሽ እስከ 9 ነው የምትቆየው። የከሰዓቱ ነው 10 ሰዓት ላይ ቻው ብዬ ጎመን ካለ ልቆይ ይችላለሁ እንዳይቃጠል ብዬ ካለ 10 ሰዓት ነው የሚዘጋው። 10 ሰዓት እስከ ሌሊት 4 ሰዓት። ታዲያ እሱን እኮ ልጠይቃት ነው አንዴ። 10 ሰዓት ላይ ላይቭን ሳያሽራ ብሌል በኢማራት ላሳይሽ ሀቡዬ። እንደዚህ ሱቁ ላይ ደርድሬ ኦርደር ማውጣው ከዚህ እዛ ድረስ ነው።
ሰው መጥቶ መግቢያ የለውም። መግቢያ ማለት ነው ላሳይሽ መረጃ ከዚህ እዛ ድረስ ኦርደር ደርድሬ ለጠዋት እሱ በጠዋት ከኔ ቀድሞ የሚመጣው እሱ ነው 8 ሰዓት ያን ኦርደር ያደርሳል። ለዛም ደግሞ ቪዲዮ አለኝ እሱን ለማድረስ ማለት ነው። እያንዳንዱን በቪዲዮ መረጃ መያዝሽ ጥሩ ነው። አንዴ ታሽጊያለሽ 10 ሰዓት ላይ ብሽን ትዘጊና እያንዳንዱን ከስተመር በገስት ያስተናገድሽውን የተቀበልሽውን ከስተመር ያዘዘሽን ታሽጊያለሽ። ከደረሰኝ እየቆረጥሽ ስቴፕ ላይ አድርገሽ ትደረድሪያለሽ። ከዛ መሐመድ ጠዋት ሱቁን ከፍቶ እነዛን አንቺ የሞላሽውን ኦርደሮች ይጭንና በየቦታው ሊያደርስ ይሄዳል። ቆልፎ ይሄዳል። ባለቤት ሆኜ እኔ 8 ሰዓት ነው የምመጣው። እሷ 10 ሰዓት ነው የምትመጣው። ኦኬ ከምሽቱ 10 ሰዓት ላይ የዘጋሹ ላይ ቫንዴ ልቆጥር ነው። ከምሽቱ 10 ሰዓት ጀምሮ እስከ ሌሊቱ 10 ወይም 11 ማለት ነው በኢትዮጵያ። ቆይ አንዴ ከምሽቱ 4 ሰዓት 5 6 7 8 9 10 11 7 ሰዓት ወይም 6 ሰዓት ቁጭ ብለሽ እቃ ስታሽጊ ነው የምትቆየው። አሽጌ ስጨርስ ለነገ ደግሞ ሩብና ኪሎ ግማሽ ማን ያካፍልልኛል? ሀቡ እያንዳንዱ ሽሮና በርበሬ ለመልክ ተብሎ በአንዳንድ ኪሎ ነው የሚደረደረው። ሩብ ግማሽ ኪሎ መዝናለሁ። ፍሪጅ አጸዳለሁ። እያንዳንዱ እቃ ከሽሮ ከበርበሬ ጀምሮ እያንዳንዱን እቃ እንትን እላለሁ። ኦርደር የተመለሰ ደግሞ ካንስል የተመለሰ ብቻሽን ለምትሰሪው ይሄን ሁሉ ጽዳቱንም፣ ማሸጉንም፣ ማካፈሉንም፣ መመዘኑንም ሁሉንም ብቻዬን ራሴ ነኝ። ያው ለመጀመሪያ ጊዜ እንደሄድኩ ዘመዱን አመጣ፣ እሷም ጋር ተቀያይማ ወጣች። ብቻዬን ነኝ ሁሉንም የምሰራው። ጥቁር ላሳይሽ። እንደዚህ ስደረድር ነው ማድረው። ሀቡ ሲመጣ ለራሱ እሱ የሚገባበት ቦታ አይኖረውም። በሩን ከፍቶ ሲገባ ማለት ነው። እኔ በቃ እኔ አሁንም የፈለግኩትም ለዛ ነው። መረጃ ደግሞ ካልሽ ላሳይሽ። ሀቡ ማታ ማታ ስወጣ ሱቁን እንዴት አድርጌው እንደማድር ማለት ነው። ይኸው ሀቡ ሱቃችን ይሄ ነው። ሀቡዬ ይሄ ሱቁ ነው። ሱቋት በጣም ጠባብ ስለሆነች ይኸው ሀቡዬ፣ ከዛ ጀምሮ ሱቁ ከበሩ ጀምሮ በር ድረስ ነው የሚመጣው። እንደዚህ እየታሸገ ነው ወደዚህ የሚመጣው። ይህን ሁሉ ያሸግሹ አንቺ ነሽ ብቻሽን? ብቻዬን ሀቡዬ። በሩ ነው እዚህ ጋር። ይሄ እንግዲህ እዚህ ይሄማ ትንሽ ነው፣ ገና እየጀመርኩ ነው እኮ። ይሄ ሙሉ እንዳለ እዚህ ሱቁ ድረስ ይሞላል። እሱ መውጫ አያገኝም። ከዛ ይሄ አልፎ ደግሞ ይሄ መደርደሪያው ሁሉ ሞልቶ ነው የምወጣው በቀን ማለት ነው። ኦርደር የማወጣው ሀቡ፣ ይሄን ኦርደር የማሽገው እኔ ነኝ። ኦርደር ማውጣት በራሱ ይደክማል። አንደኛ ማሸጉ፣ ካንስል ኦርደር መቀበሉ፣ እያንዳንዱ ግን ያም ሆኖን ያልሰለቸኝም የመጣሁበትን ስለማቅ ስራ ነው የምፈልገው። አንድ ቀን ደክሞኝ ምናምን እንደዚህ ሆኗል አይደለም። በቃ አሁን የምፈልገው ስራውን እንዲሰራ የተቀጠርኩበት ነው። ልሰራ ነው የገባሁት። ችግር የለውም ስራዬ ነው። ግን በቃ እኔ አሁን የምፈልገው ምንድን ነው ያ ቪዲዮ ለእኔ ስለሆነ ለምገባበትም ሱቅ ስለሆነ አንተ እንዲህ አድርጋኛለች ወይ ሰርቄም ከወጣው ወይ ያን ድርጅትም አጉድዬ ከወጣው ይሄን ነገር ብቻ ታስተካክል ይበለኝ። እሱ ብቻ ነው ፈልግ የጠራው። ምንም ያልኩት ነገር የለም። አንቺ ነው የከሰሽ። እኔ እኮ ምንም ያልኩት ነገር የለም። ቪዲዮ ደግሞ የለቀክብኝ ታሜ ተቀምጬ ኦርደር እየሰጠው ነበረ። ልክ ይታይ ቀኑ ሀቡዬ። እሱም እኔም ውሸታም ከሆን እኮ ቀን ይታያል። ቪዲዮ የተለቀቀው ስራ ጀምሬ መጣየኝ። ከዛ ወዲያው ቪዲዮ ለቀቀ። ምኑ ጋር ነው የኔ ጥፋት? ቀን እኮ ማየት ይቻላል። አሁን አቡዬ ወደ መፍትሄው ስንሄድ እሱ አሁን በደለኝ አላለችም። ገብቶሻል? የበደልኳት ነገር አላገኘሁትም። እሷ የምትለች የቪዲዮ ነገር ነው የምትለው። ቪዲዮ የፖሰተች አሁን እኔ የፖሰትኩትን ቪዲዮዎች በድርጅት መፖሰት አልችልም። ትችላለህ፣ ግን ያ የፖሰትከው ቪዲዮ እሷን ስለሚነካ ስሙ አልተገለጸም። እንደ በህግ ስለ ህግ ካወራን በህግ ምንም አትጠየቅም። ስሙ አልተገለጸም። ግን ስለ ህሊና ግን ካወራን እቺ ልጅ 15 ቀን ታማ ተቀምጣ ቪዲዮ ሳይሰራ ቆይቶ እሷ ስራ ጀምራ ስራዋ ረን ማድረግ ሲጀምር ቪዲዮ ሲሰራ መብትክ ነው እኮ። ግን ቪዲዮ ሲሰራ እኛ ጋር የነበሩ ሰራተኛ በሰላም የሸኘናቸው አሁን እንደ ጠላት ሆነዋል። ስለዚህ ተጠንቀቁ፣ የእኛን ባልትና የምታገኙት በእኛ ብቻ ነው ምናምን ሲባል ያቺ አሰሪ ይህንን ቪዲዮ አየችና አባረረቻት። እቺ ልጅ ከእንጀራዋ ተፈናቀለች። እሷን አሰሪ እኮ እኔ ልሆን አልችልም ነበርኩ እኔ ነበርኩ እንጂ እሷ አሰሪ። አሁን የእሷ አሰሪ በምታደርገው ነገር ላይ እኔ ምንም ላደርግ እኮ አልችልም። ገብቶሻል? ልጅቷ የራሷ እንትን አላት። ይኸውልሽ አቡዬ አንድ የማታውቂው ነገር አለ። ሰዎች በተለያየ አይነት መንገድ አጀንዳ ፈጥረው
ስራም ሲሞትባቸው ለመንቀሳቀስ ይሆናል። አንድ ሁለተኛ ደግሞ እሷ ማለት ነው ፐርሰናል ነገር አይመለክ ከእኔ ጋር እንደወጣች ታመም ያለው ያለች ጊዜ ጓደኛዬ ብር በልታኝ ብላ ብር በልታኝ ምናምን ብላ ረጅም ጊዜ አጀንዳ ይዛ ነበር። እውነት ለመናገር እንኳን እኔ ልፖስትባት ሌላ አጀንዳ ላይ ነበረች። የሆነ ሰው 5000 ብር በልቶኝ እንደዚህ ምናምን ብላ ይመስለኛል። እኔ ዝም ብዬ ሳስበው እሷ የራሷን ነገር ልትከፍት ብሎ አልተሳካ ፌል አድርጎባታል። የራሷን ቤት ውስጥ ለመክፈት አስባ ምናልባት ከዛ ወዲህ ደግሞ አሁን ድጋሚ ስራ ሲቀዘቅዝ በሆነ ነገር እንትን ብዬ ነው እንጂ ማንም ሰው እዚህ ጋር ማፍረድ ይችላል። ማንም ህግ የሚያውቅ ሰውም እዚህ ጋር ህሊና ያለውም ሰው እኔ እሷን ቪዲዮ ለእሷ ብዬ የሰራሁት ነገር የለም። ማንም ሰው መናገር በእርግጥ ስሟን እስካልጠቀስክ ድረስ ለእሷ ነው ብለን መገገም አንችልም። እኛ እሷ ከወጣች ስንት ጊዜ በወሬ እኮ ነው ወር አሁን እኮ 2 ወር ገብተዋል። እሷ ከሄደች እኮ ልክ ስራ ስትቀጠር ነው የተሰራው። ሰው ካገናኘሽ እኔ እንትና ሊወልድ ጊዜ እንትና ሊያገባ እንደዚህ እኮ ልትያች በታምር እሺ ስጠራሽ ብቻ ነው ስጠራሽ ግንቦት መጥቶ ሰኔ እንደዚህ ካልሽማ በጣም አስቸጋሪ ነው ብዬ ብቻ ያ ሰው አንቺን አታክ ሲያደርግሽ ሜንሽን ሲያደርግ ስምሽን ሲጠራ ምናምን እንጂ ማይገናኝ ራሷ እኮ ነው የመጣችው። እኔ ተበድዬ እንግዲህ ሲም ተወስዶብኛል ብዬ ብል እሺ ራሷ መጣ። ከስተመሮች እኮ ያናገረቻችን ሊኖር ይችላል። ማት እኮ መረጃ እኔ አልፈልገው ብታናግር ራሱ ችግር የለም። አናግረሻል? ከስተመር አንዴ ቆይ ልጠይቃት። ታናግር ችግር የለም። አናግረሻል? እነሱን ከስተመር በጣም ርቀት አሉ። እኔ ነፃ ነው የምሰጠው። አንደኛ ብዬ ፍሪ ዲሊቨሪ ነው አገልግሎት። ሁለተኛ እቃዎቼ በጣም ያ ከስተመር ያውቀዋል። የለመደው ነገር ነው። ከቻርጃ ከስተመር ሙኝ እኮ አይደለም። ከቻርጃ ከሚገዛ እኔ እዚህ ጋር በደቂቃ ጠዋት አዞኝ ምሳ እኮ እየሰጠኋቸው ነው። እነሱ ለነገ ለምናምን የሌላውን ገበያ ሳይሆን እዚህ ጋር እኔን የሚያውቁኝ ሰዎች እሷ ስለሄደች ብራንዱ ሳራ ባልትና ነው የሰራው። የዛሬ ቅድም እንዲህ ጨረፍታ ቲክቶክ እንትን ብሎ 2 ሱቅ አስከፍቻቸው የሚል ነገር ሰምቻለሁ። አቦችን መጠየቅ ሁለተኛው አሁን ከመጣ ሁለተኛ ቅርንጫፍ ከፍተዋል ብላለች። ሀበሻ የባህል ልብስ የነበረውን አውጥተው ባልትናው እኔ ከመጣው በኋላ በጣም ሰክሰስፉል ስለሆነ ስኬታማ ስለሆኑ የባህል ልብሱን ትተው ሁለቱንም ባልትና አድርገውታል። ዳት ሚንስ ሁለተኛ ቅርንጫፍ እኔ ያስከፍቻቸዋለሁ ብላለች። ይህን ደግሞ ህዝቡ መስክሮላታል። ታታሪነቷን፣ ትህትናዋን፣ ለስራው ያላትን ፍቅር ደስ ይላል። ግን እኔ ኮስሞቲክስ ቪዲዮዎች አሉ። ኮስሞቲክሱ ባልትናው የምሰራው እኛ ኤምባሲ እኮ ቆመን የምንሰራ ሰዎች ነው። ዝም ብሎ ከመሬት ተነስተን አይደለም። ዘማን ከኮሮና በፊት 2018 ነው ምንሰራ አልትና ምንሰራ አቡዳቢ ኤምባሲ በር ላይ በየቦታው እየሄድን በየቤተክርስቲያን ድሮ ነው እኮ ምንሰራው እኛ በባልትና። ዛሬ ግን ብለን ፈልቀን ወይ ፋሲካ ስለመጣች አይደለም። ፋሲካ ከወጣች ከማዳም ቤት ከወጣች ውስን ጊዜ ነው። እኔ መቼ ቀን ራሱ ላይሰንሱ አለ። እኔ ኤቭሪቲንግ ዲቴል እልክልሻለሁ። አይገናኝም። የባህል ልብሱን ትታችሁ ባልትና ላረጋችሁትም እሷ እንዳለችው ዋሽታለች። የባህል ልብስ ቆይ ላዙሮ ካሜራ የባህል ልብስ እኮ አለ። ይሄ የባህል ልብስ ቤቱ ጀነራል ትሬኒንግ ነው። ትቀላቅያለሽ። እንዴት ነው ካሜራ ማዞሮ? ፍሊፕ ደ ካሜራ የሚለውን ንካው። ቆይ እንዴት ነገር ነው? ፋሲካ የባህል ቤቱን ትተው ባልትና አድርጉት ነበር አትለሽ? የሚሸጡትም የሉም። አሁን ባልትና ነው የሚሸጠው። ይህስ ምንድን ነው? ይህማ ያው የቆመ ነው እንጂ አይሸጥም። የሚሸጥም የለም። አሁን አውጥተዋቸዋል። የሚሰሩትን ባልትና ብቻ ነው የተሰራ ያለው። ባልትና የለውም ነበር ቤቱ። አቡዬ ባዶ ልብስ ቤት ነበር። የባህል ቤቱ ባልትና አልነበረውም ነው አልነበረውም። አሁን ተከፈተ። አቡዬ ተጨመረ የባህል ቤቱ ላይ። አቡዬ የኔ ነገር ነው። እኔ አስረዳሻለሁ። እኔ ሲመስል ስፈልግ ያኛውን ላይሰንስ ሩክስ አቀያየርኩትና ያኛውን እሷ የነበረችበት እጅ ያሳያለሁ። እንደ ብለሰው ደስ እንዲል እሷ የነበረችበትን ሙሉ ለሙሉ በቃ እሷ ከሄደች በዛው ቀን ቃሌማ ከብር ሰው አንቺ ከሄድሽ ሱቅ አይኖርም አልኳት። ልክ እሷ ከእግሯ ስትወጣ ወዲያውኑ እኔ ልብስ ቤት ነው ያደረኩት። ያኛው ቆይ አንድ እጅ ላሳይ። ልኝ ዳታ አለ እዛ ዋይፋይ አለ። እሺ ፋሲካ እስከዛ አንቺ ንገሪኝ። እሱ እስኪደርስ ወደ ሁለተኛው ቅርንጫፍ በእግሩ ቅርብ ነው አይደል? አዎ ቅርብ ነው አውዬ። እኔም እኮ አውዬ መጀመሪያ ማሪ አይደለም
ይኸውልሽ ሁሉ ነገር አሁን ግልጽ ሆኗል። አንቺም መጀመሪያም ማሜ ጥሩ ነው ከእሱ ጋር ችግር የለብኝም የበደለችኝ ባለቤቱ ናት ብለሻል። እና በደልሽን ለምን በግልጽ አትናገሪም? ላይክ ምንድን ነው ችግሩ? ግልጽ በሽታውን ያልተናገረ እኮ መድኃኒት አይገኝለትም። ምግብ አትበይ እንደነበረ ብትናገሪ ኖሮ ይስተካከልልሽ ነበር። ሰው ባለቤትየው የበደለችሽ በደል ምንድን ነው? ለምን በግልጽ ተናግረሽ እውነት ከሆነ ሀቅሽ አይወጣም? ላይክ ወይንስ የተሻለ ደሞዝ አግኝተሽ ነው ስራውን መልቀቅ የፈለግሽው? ወይንስ እሱ እንዳለው የራስሽን ለመክፈት አስበሽ ነበር? ምንድን ነው ችግር? የራሴን መክፈት አውዬን አላሰብኩም እኔ ምንም ለዛም ተነሳሽነትም የለኝም። ስራውንም ደግሞ 15 ቀን 17 ቀን ቆይቼ ስራ እንዳቆምኩኝ አውቀው ምናምን ልጆችም ሁሉም ያውቃሉ ስራ ልጀምር ነው ብዬ ቪዲዮ እንደሰራው ማለት ነው። ሀው እኔ እዛ ቤት የሆንኩትን ለእሱ መናገር አልፈልግም። እንዳልኩሽ እኔ 10 ሰዓት ከመግባቴ በፊት መልካምነቱን ከሁሉም ተናግሬያለሁ። በጣም መልካም ኢቨን ሀውዬ እግዚአብሔርን እንደኔ ወዛድር ሆኖ ነው የሚውለው። በቃ እንደ ባለቤት አይመስልሽም። ሱቁ ማለት ሲፈጋ ነው የሚውለው። በጣም ነው የሚያሳዝነኝ። ሁሌ የምለው እኔ ለአንተ ብዬ ነው እዚህ ሱቅ ያለሁት፣ አንተ ብዙ ነገር አታውቅም ነው የምለው ሀቡ። እና ጠዋት 8 ሰዓት ቀድሞኝ ስለሚወጣ የማታ ያሳደርኩትን ኦርደር ለማውጣት አንገናኝም አይደል? ይመጣና ግን ፋሲካ የምትበይው ነገር አለሽ ወይ ይለኛል። በስንት ቀን አንድ ቀን እንደዛ ሲል አዎ ነው የምለው። ምክንያቱም ሀው እኔ ቤት ትናገሪም እንዴ አቡዬ እኔ በሌለውበት ግን በቃ ድርጅት አታክ ባይደረግ ለስራዬ ስለሚ መች አታክ አደረገች? አሁን ፐርሰናሊ እንትኑን ብቻ ስላልሰማሁ እንትኑን ብቻ ስላንተ ምንም ስለ ድርጅት አላወራችም። ያልኳት ያለችው በጣም ጥሩ እንደሆንክ ነው እየተናገረች ያለችው። ግን የምግቡን ለምን አልነገርሽውም? አንቺ ችግሬ መራብ ከነበረ ይጠይቀኝ ነበር። አቡዬ ልብስ እሷ የምትሰራበት ይታወቃል። እንደዚህ ላይቭ ላይ ሲታወቅ አሁን እኔ ልብስ ቤት አድርጋለሁ። ማሽኖች ና እናሳያቸው። ይኸውልሽ እዚህ ጋር ማሽን ነበር። አንቺ ነበርሽበት ሱቅ ነው? እንደዚህ አልነበረም። ሙሉ ባልትና ነበር እኮ አንቺ የነበርሽው እዚህ ሱቅ ነው ነው ያልኩሽ። እዚህ ሱቅ ነኝ። ኦኬ እሱ አንቺ ከሌለሽ ይሄ ሱቅ አይኖርም ብሎሽ ነበረ። በቃሌ መሰረት እሷ ጥላ ስትወጣ ባልትናውን አውጥቼ አልባሳት ብቻ አደረግኩት ነው እያለ ያለው። እኔ ስወጣ እንደዚህ ባልትና ለምን አደረገው? እኔ እንዴት አውቃለሁ ባልትና እንደሚያደርገው? ሀቡ አላለሽም ነበር? አንቺ ከወጣሽ ይህንን ሱቅ ትቀይረዋለሁ አላለኝም። ወደ ትልቁ ሱቅ ሁኚ ብሎኝ ነበር። ግን ስራ ስለሚበዛ ወይም የሚመዝን ሰው ከሌለ ለጤናም ችግር ስለሆነ ቀንም ማታም ስለምሰራ እኔ አልችልም ብዬው ነው የወጣው። ኦኬ ወደ ትልቁ ሱቅ ሙቭ እናድርግ ሲልሽ አንቺ ኩላሊቴንም ስለሚያመኝ የሚመዝን ሰው የሚያግዘኝ ሰው እውነቱን ለመናገር ምንም አግተኝም እኮ ያማክረኝም። ምን ተቀጣሪ ሰራተኛ ነኝ። ማማከርም አይጠበቅበትም። ያንን ቤት አንቺ ከወጣሽ በኋላ ባልትናደርገዋለሁ ብሎ ማለትም አይጠበቅበትም። እኔ ሰራተኛ ነኝ አይደል ሀቡ? እሱ ቤት ውስጥ አይውልም። ምንም ነገር ነው የማያውቀው ሀቡ። ምንም ማለት ነው። እስኪ ሰው አንቺ ፍረጅ። ሰው የእኔ ሱቅ መምሰል ማለት እንግዲህ ምን ያክል ዋጋ እንደከፈልኩ እኮ ስሜ ይናገራል። እኔ ምንድን ያልኩት አሁን ምን ይፈልግ የእነሱን ድርጅት ስም ለማጥፋት አልፈልግም። ነገ ሌላም ቦታ እቀጠራለሁ፣ ተቀጣሪ ነኝ። ግን እኔ ምንድነው የምፈልገው ያ ቪዲዮ እኔ ስለማሰነ ሰውም ደግሞ እዛ ቤት ስለሚያውቀኝ በቃ ቢያንስ ያላችሁኝ ስለነበረ እሱን ነው እንጂ አንተ ምንም አይነት ቪዲዮ መስራት ትችላለህ፣ ስም እስካልጠቀስክ አንድ ሰው አይደለ። እኔም አሁን ምንም አይነት ቪዲዮ መስራት ትችላለሁ፣ ስምና ድርጅት እስካልጠቀስኩ ድረስ። ግን ያ ቪዲዮ የተለቀቀበት ስራ መቼ ነው ይታያል። እኔ ከወጣሁኝ ኦርደር ሲሰጣቸው ከነበረ በኋላ ልክ ስራ መግባቴ ሳይ እናቴ ትሙት የዛሬውን ቀን አይምሽልኝ መጥቶ ጆይን አድርጎ አይቶ ወዲያ ዋርኒንግ ሲሰጠን ወይኔ ጉዴ በቃ ላያሰራኝ ይችላል ወይ ብዬ እንደገና እንትን አልኩ ማለት ነው። ኔትወርኩን 10 የሚነቅለው ሳቡት ሞዴሬተሮች ሲጽፍ ኮመንት ላይ እና ስለዚህ አንቺ በባለቤቱ የደረሰብሽ በደል መናገር አትፈልጊም። በእሷ ምክንያት ነው የወጣሁት ብቻ ነው የምትይው? አዎ ሀውዬ እንደዛ ነው ማለት ነው። ካልተናገርሽ እውነት ተበድለሽ እንደሆነ እኛ ማረጋገጫችን ምንድን ነው? የተሻለ ደሞዝ ኦፈር ተደርጎልሽ እንደሆነ ኦር እሱ እንዳለው የራስሽን ቤት ውስጥ ለመክፈት አስበሽ እንዳልሆነ ምንድን ነው ማረጋገጫችን? አሁን እኛ ሀቡዬ እኔ እንደ የራሴ ሱቅ የመክፈት አቅም የለኝም። ሀቡ እኔ የራሴ ሱቅ የመክፈት ጊዜ ካለመኖሬ እስኪ ፋሲካ ማናት? ምንድናት? የት ሀገር ልጅ ናት? ምንድን ነው ብትይው እንኳን ለጊዜ እንኳን የለኝም። ኦርደር ያወጣል ይመጣል፣ በእንትን ነው የምናወራው። እኔ በሰው ትዳር መግባት ስለማልፈልግ ግን ነገም ከነገ ወዲያ የሚያየው ነገር ነው ይሄ ማለት ነው። ተመልሶ ይሄዳል። መልካም ቢሆን አይደል የሰው አሁን ይኸውልሽ በቃ ስም እንደዚህ መረጃ ትምጣና ልጅ ወይ ሳራ ትግባና ምን አርጋ እሷ የምትናገረው ነገር ካለ እንደዚህ አሁን ምግብ መቆለፍ ሳራ ከበደለቻት ሳራ ጋር ነው ወይስ ድርጅቱ?
ሳራ ባለቤቴ ከሆነች እንደዚህ አድርጋኛለች ትበል። እኔ ላርም ወይ ባለቤቴ እንዲህ አድርጋኛለች። ለሚቀጥለውም ሰራተኛ ባለቤቱን ማስተካከል ስላለበት እንደዚህ አድርጋኛለች፣ እንደዚህ አድርጋኛለች አቢዩዝ ታደርግሽ ከነበረ ሰድባሽ ከሆነ አንቺ እንደነገርሽን በጣም የድሃ ልጅ የምትረጁ ቤተሰብ እንዳለብሽ ራም ብለሽ ብዙ እንደተሰቃየሽ ነገርሽን አልፋስዬ እና ስለዚህ እሷ ትናገርሽ ከነበረ መናገር አለብሽ። ካለበለዛ እኮ ማለት ፌር አይደለም። እውነት ተበድለሽ እንደወጣሽ የተሻለ ደሞዝ አግኝተሽ ወይ ደግሞ ማሜ እንዳለው የራስሽን ቤት ውስጥ ባልትና ልትከፍቺ አስበሽ እንዳልሆነ እኛ ማረጋገጫችን ምንድን ነው? አቡዬ እኔ አሁን አንድ ተቀጣሪ ሰራተኛ ነኝ። ነገ ከነገ ወዲያ ከ1000 ከ2000 የማላልፍ ሴትዮ አንድ እንትን ብዬ ሌላ ውስጥ መግባት አልፈልግም። ምንድነው ምክንያት ይችላለኝ? አንደኛ ስራ በጣም ይከብደኛል። መዛኝ እኔ ነኝ፣ ማሸጊያ እኔ ነኝ። አንድ ተቀጣሪ ኦንላይን ስራ ብቻ ሊሰራ ይችላል። ግን ስራ ከአቅሜ በላይ ሆነ ወጣሁኝ አይደለ? ያልተስማማንበት ምክንያት ደግሞ አንዳንድ እቃዎች ለዛ መረጃ እልክልሻለሁ። ግን ያ ማለት እዚህ ላይ አልፈልግም። ምክንያቱም እኔ እስከኖርኩበት ይህን ድርጅት አክብሬ እነሱ ጋር ነው የኖርኩት አይደለ? ይህን ድርጅት እኔ ነገ እንዲቆም ነው እንጂ የምፈልገው ነገ ከነገ ወዲያም የእነሱን ስም እኔ ላጠፋም አልችልም፣ ምንም ላደርግ አይችልም። ሳራ ባልትናን አድርጓልንም አልችልም። ለእኔ ቤተሰቦቼ ናቸው። 6 ወር አብሮ መስራት ቀላል አይደለም ማለት ነው። ፋሲካ የምንሸጣቸው ነገሮች ይታወቃሉ። እንጀራ፣ ሽሮ፣ በርበሬ ነው እኮ ማሜ። እኔ እኮ አሁን የፈለግኩት አንተ እንድትመጣ ግልጽ እንድታደርግልኝ። እስኪ አንተና እኔ እናውራ። እኔ የፈለግኩት ምንድን ነው እዛ ድርጅት ላይ ስኖር እኔ ለእናንተ መጥፎ ነኝ ያደረግኩት ነገር ካለ ህዝቡ እንዲያውቅ ነው። ለምን ሌላም ሰው እኔ እኮ ንግግሬን ስጀምር ይኸውልሽ እዚህ ቤት ገና ኢንቫይት አድርጌ ስገባ ፋሲካ አቡ ስጠይቀኝ በጣም ምርጥ እና መልካም ሰው ነች ነው ያልኩት። ገና ስጀምር እዚህ ጋር እኔም እኮ ለአንተ እኮ መልካም ነህ አልኩ። መልካም ነህ ግን የቪዲዮ ላንት ነው እያሉ ሆነ አንተ እሱን ለህዝቡ ነጻ አድርግልኝ። እኔ ፋሲካ ስራውን የለቀቅሽበት ሪዝን ምክንያት ምንድን ነው? አመመኝ ነው። በጣም ስራ ይበዛል። በጣም አንድ ምሳ ነው ልበላ የምችለው። ብቻዬን ነው በጣም የምፈገው። 15 ቀን እሺ ታመሜ ነው የተኛሁት ያለችው ስሻቡ እሱ ምንድን ነው እኛን አመመኝ ነው ያለችው። አዎ እንደ የት ነበርኩኝ? እዛ ቤት ነበርኩ። ስራ አልጀመርኩም። ስራ ከጀመርኩ ስራ የለቀቅሽበት ምክንያት አሞሽ ነው ለእኔም ያልሽኝ። ስትሄጂም ደግሞ አሞሽ ነው። አንቺም በአፍሽ እንዳልሽ እና እዛ ሁኜ ታዲያ ስራ የለቀቅኩት በአንተ ምክንያት ነው። እሷ ስላልተመቸኝ ነው እንደዚህ ሁኜ ነው ማለት ነው። ደግሞ በቃልሽ እንዳልሽው እኮ አሞኝ ነው አልሻ። በቃልሽ አሞኝ ነው ያሳለፍኩት 15 ቀን አልሽ። አይገጭም? ታምሜ ነው የወጣሁት። ኩላሊቴን በጣም ነው እኔ ላስረዳው። ቅድም ያልሽውን ሼም ይዟት ነው ስራ ከብዶኝ ነው ወይንም በባለቤትህ ተበድዬ ነው ብላ መናገሩ ሼም ስላዘያዛት በህመም ምክንያት ሀሳባ እንደወጣች እና በጣም አድካሚ ስለነበር ስራው 18 ሰዓታት ትሰራ ስለነበር እግሯ ያብጥ ስለነበረ በቀን አንዴ ብቻ ትበላ ስለነበር እረፍት ያስፈልጋት ስለነበር 15 ቀን ኢጃዛ ቤት። አሁን የሚሰሩ ልጆች ምስክርነት እናስገባ። ታዲያ ስራው እንዴት እንደሚሰሩ አሁን የሚሰሩት የማስገድደው ነገር የለም። እንዴት ነው የምትሰራው? ወንድሜ ንገራት። አሁን የገባው ልጅ እንግዲህ እስኪ ከገባስ እሺ ያወራ። ይኸውልሽ አቡ ማለቴ እኔ ገና ከመጣሁ ወርም አልሞላኝም። አሁን በቅርብ ነው የመጣሁት ይመስለኛል። እሷ ከወጣች ነው የመጣሁት ይመስለኛል። ብቻ አላውቅም። ያው እኔ ስለ ምግብ ምናምን ምግብ ክቺን አለ ታስቀምጣለች፣ ያስቀምጡልኛል። እንቁላል አለ፣ ድንች አለ፣ ሽንኩርት አለ። ማርያምን እኔ ይህንን ምንም ፈርቻ አይደለም የምናገረው ወይ ደግሞ እነሱን ትስላሉኝ አይደለም። እኔ ገና ከመጣሁ 15 ቀን ብዬሻለሁ። ግን ለእኔ እስካሁን እንቁላል ያስቀምጡልኛል፣ ድንች አለ፣ ሽንኩርት አለ፣ በርበሬ አለ፣ ሽሮ አለ፣ ሁሉም ነገር ይቀመጥልኛል። አንድ ልጅ አለች፣ እሷም ትሰራልኛለች። ሲፈልግ ደግሞ ራሴ መርጬ እሰራለሁ የምፈልገው ምግብ ማለት ነው። ጠዋት እሷ ምግብ አልበላም ምናምን ላለች ሆነ አላውቅም። እሷ ላይ ምን ድረስ አይደርስ ብቻ አላውቅም። ግን እኔ ጠዋት ጊዜ አለኝ የምገባው 10 ሰዓት ነው ጠዋት ማለት ነው። ላይቭ ከ10 ሰዓት 11 ሰዓት ከዛን 12 ሰዓት ወጣና 1 ሰዓቷን ኦርደር አዘጋጃለሁ። ከዛን 8 ሰዓት ወጣለሁ። ምግቤን በልቼ እረፍት 1 ሰዓት አለኝ እንትን ብዬ ከዛ በኋላ 11 ሰዓት እመጣለሁ። 5 ሰዓት ማለት ነው። ከዛን 5 ሰዓት እመጣለሁ። እሷም ላይቭ ትገባለች። አሁን ሳራ ነች በትርፍ ሰዓት ላይቭ የምትገባው። እሷ የተወሰነ ከሰራች በኋላ ሰዓት ተጠቅሜ ደግሞ እኔ ላይቭ ገባለሁ። 7 ሰዓት ገባና 9 ሰዓት ወጣለሁ ከላይቭ። ከዛ 9 ሰዓት ወጣለሁ። ከ9 ሰዓት እስከ 5 ሰዓት ያለውን ሎኬሽን ለእሷ ልኬ ኦርደሮቹን አሽጌ ምን ብዬ ነው ወደ ቤት የምገባው። አሁን 12 ሰዓት ሆኗል። ይሄኔ ቤት ገባለሁ እኔ
ማርያምን ፋሲካ፣ እኔ ምንም ያዋሸሁት ነገር የለም። ማርያምን እኔ ራሴ ገና ከመጣ 15 ቀን ወንድሜ ተረጋጋ። ለዛ እንደርሳለን። እሺ አይሻልም? አይ እኔ አሁን ያለውን ነው የምናገረው፣ ሌላ ነገር የለም። አሁን እኮ ምን መሰለሽ ፋሲካ፣ እንደው አንቺ እንጀራ ውጣልሽ ተመራርኩ ጥሩ ነው። በቃ እሱ ችግር የለውም። እኔም እኮ የተቀጠረ ብሰራ ለሰውዬ ነው የማዳለው። እንደ ቤት ውስጥ ያለ ሰው እኛ እኮ አሁን ምስክር እሱ ተገዶ አይደለም፣ እንደው እንደ ኤቪደንስም አይደለም የቀረበው፣ ለመረጃ እንዲጠቅማት ነው ላቡ። እሱንም ተይው፣ ችግር የለውም። ለአንቺ አንድ ጥያቄ የምጠይቅሽ ነገር አለ። ስንት ሰዓት ነበረ ስትመጪ እዚህ የምተኘው? በፊት ካስታወሽ፣ እንደው መወሻሸት ካልሆነ ኢጃዛ ቤት 12 ሰዓት ነው የሚያስተኙኝ ብለሽ ትዝ ካለሽ፣ ስልክ እንኳን እኔ ሰው ራሱ ማምጣት ይችላለሁ። ስልክ እንኳን እንዳይረብሽሽ ቤት ውስጥ ሸቃሊትም አለች። 12 ሰዓት እኮ ነበር የምተኙት። ይህ ሸቃሊት እኮ መጣ እዚህ 12 ሰዓት 12 በላይ ነበር የምተኙት እናንተ። 4 ሰዓት 5 ሰዓት ገብቼ አላውቅም። በር ላይ ሆኜ ክፈቱልኝ ብዬ አመት በዓል እኮ ሊኖር ይችላል። አመት በዓል ከዕለታት አንድ ቀን ለበዓል 4 ሰዓት ፀጉር ቤት ብትሄጂ ይሰራል። ግርማሜ ተው አመስግን። ቢያንስ እኔ ምንገርህ፣ እኔ ማርያም ነገ መዳን ቤት እገባለሁ። መድኃኒዓለም ይከፍለናል። እኔ 5 ሰዓት አውዬ ብቻዬን ጨለማ ላይ እየሄድኩ ለምን ከጎን ያለው ሰው አይመሰክርም? ኧረ አንቺ ልጅ ውጭ እያሉ ባንጋሊዎቹ ለራሱ ሱቅ ዘግቼ ማለት ነው። እሱም እኮ አይደለም ዛቸው ቢሆን እኮ እሷንም የተቀመጠ አልፈልግም። አይ አንቺ ለእኔ ይገባል ብለሽ እዚህ ጋር ካመጣሽኝ እናውረው። አንደኛ፣ ሁለተኛ ነገር ደግሞ የምናውረው ይሄ ፐርፐዙ እኮ ይሄ አይደለም። ገብቶሻል? እውነቱን ልንገርህ፣ የበደልካት አንተ አይደለህም። በአንተ አልተበደለችም፣ በባለቤትህ ግን እቺ ልጅ በደል ደርሶባታል። ገባህ? ግን ያንን መናገር ደግሞ ትፈራለች። ግን እኔ እስከማውቀው ድረስ ባለቤቴ ምንም አይነት ነገር ልትበድላት አትችልም። በሆነ ነው የምልሽ። መበደል ማለት አሁን እሷ እንዳለችው ምግብ ቆለፈች ከሆነ ነው እንጂ ካለች እንደው ሌላ ምን ልትል ትችላለች? እኔ ስራ ነኝ፣ እሷ ስራ። እሷ ላይቭ ላይ እኮ ነች። አይረሰ ፋሲካ ነው የምትበደለው። ቪዲዮ ወጥታ ትሰራለች። ለምን ትበደላለች? እሺ አቡ፣ አንድ ነገር አድርጊልኝ አቡ። እኔ ሰው እኮ ትናገራለች እኮ እሷ ማለት ነው የምፈልገው ነገር ስላለ እሱ ልላክልሽ እና ተባበሪኝ፣ ስራ አስገብኝ። ምክንያቱም ይሄ ድርጅት ነው። አሁን ይኸውልሽ 3 ስራ እኔ እነሱ ድርጅት ናቸው። አሁንም ቢሆን ለእኔ እስካላችሁ ድረስ ለእኔ መልካም ናችሁ። ግን እኔ ወጣሁበት ችግር የለ። እኔ ራሱ እኮ ማለት ነው አሁን ተመልሳ ብትመጣ ፈጣሪ ነው ማሚያሳልፍ የሚሰጠው። እናንተ እኔም ሰራተኛ ነኝ። በቃ እኔም በቃ ምን ችግር አለው? አንቺ ኮነሽ ራስ ማዳም ፈልገባ ነው አሞኛል ያልሽ ድርጅት እውነት እኔ አጥፍቼ እኮ ነው ይቅር በለኝ። እኔ ምንም ችግር የለውም። እኛ ከበደልንሽ አሁን ይኸውልሽ ሀቢባም ያልተጨበጠ ነገር ይዛ እንዳትወጣ ማድረግ ያለብሽ ምን መሰለሽ ፋሲካ እኮ እኔ እኮ ፋሲካ አትሊስት ለእኔ ብቻ መረጃውን ላኪልኝ እና የደረሰብሽ በደል ሻቡዬ አንቺ አይተሽ ስራ ቅጠሪ በቃ ብቻ ነው። አልፈልግም። ምክንያቱም አሁን ስራ ማንም ሰው ይቀጥርሻል። እኔ ብቻ ግን አይቼ ማመን አለብኝ አይደል? እኔ አሁን ለአንቺ የሚያሳምናለኝ እንዳለ ልክልሻለሁ። ግን አደራ ለማን ሳታውጭ አይተሽ አንተ ለእኔ መልካም ነህ። አሁንም ወደፊትም ጥሩ ነገር ይግጠም ማሜ። ግን ከዛ ውጭ ምንም ችግር የለብኝም። እኔ ሚዲያ ላይ የአንተን ድርጅት አሁንም ሳራ ባልትና የሚለውን በክፋት አላነሳም። ለእኔ በጣም ምርጥ ናችሁ። 6 ወር ኖራችኋል። ደሞዝ ቅድም ሀቡ ነገርሻለሁ። ደሞዝ ምንም አልገባንም። እኛ ተረበሽን። የተጨበጠ ነገር በቃ ትንገረን። እኛ እንደዚህ ይኸውልሽ ፋሲካ ፌር እንዲሆን ጉዳዩ ላኪልኝ እኔ ልይ ከዛ በኋላ ላኪ አሁን መጀመሪያ ሚዩት አድርጊና ላኪልኝ ለእኔ መረጃውን። እኔም አትሊስት ደረቴ ነፍቻ አዎች ልጅ ተበድላለች ማለት የምችለው የሆነ ነገር ሳይ ብቻ ነው። ገብቶሻል? ስለዚህ አሁን በመሐመድ በማሜ ምንም አይነት በደል አለ። በእኔ ጉዳይ ክሊር ታርግና ያንን ትላክልሽና መቀጠር ይቻላል። በእኔ ጉዳይ ግን እዚህ ጋር አስጠራችኝ ሳራ ባልትና ቪዲዮ ሰርታለ። ቪዲዮ እሷ ይነካል። አንቺ መኝና ቪዲዮ ይነካል። አይነካል። ፋሲካ ለእኔ ብቻ እንዴ ተማመኝብኝ። እሺ ተማመኝብኝ። እኔ ቪዲዮ እሷን ይደርሳል። ይነካል አይነካም የኔ ቪዲዮ እኮ የውልቅ ማሚ አንተም ሳትመጣ እኔ ቪዲዮን አይቼ ከዛ ታዲያ እዚህ ጋር እኮ ስምሽ አልተገለጸም አልኳት። ግን ስለ ህግ ካወራን ስሟ ስላልተገለጸ አንተ አትጠየቅበት። ስለ ህሊና ግን ካወራን አንተ ህሊና እውነት እሷን አይነካም ቪዲዮ ትላለህ አንተ። ህሊና አይነካም። ለምን መሰለሽ አቡ በደንብ ይነካል። እንዴት ይነካል የሚለውን ላስረዳ። እኔ አንደኛ እቺ ልጅ 15 ቀን ታማ አኮሜንዴሽን ተኝታ ስለ ህሊና ስለ ሀቅ ካወራን እንጂ መረጃ ማስረጃ ካወራን አይነካትም፣ ስሟ እስካልተጠራ ፎቶ እስካልተለጠፈ ድረስ። ግን እሷ ከእናንተ ጋር ስራ ለቃ 15 ቀን አኮሜንዴሽን እረፍት እየወሰደች
ተቀምጣ ታማ አገግማ ድና ወጥታ ልክ ስራ በተቀጠረች በአራተኛው ቀን አንተ ቪዲዮ ላይ እኛ ጋር ይሰሩ የነበሩ ሰራተኞች ስንተኛው ቀን አቡዬ? ስራ በተቀጠረች በአራተኛው ቀን በአራተኛው ቀን ነው አለ ያለችው። በአራተኛው ቀን አይደል ያልሽኝ? የጀመርኩ ቀን ነው። ቀኑ መታየት ይችላል ቪዲዮ ላይ አቡዬ። እሺ ልጨርስ። ስራ በጀመረች በአንደኛ ወይም በአራተኛ ቀን ቀኑን አይተን እናረጋግጣለን። እሱ ከዛ በኋላ እኛ ጋር ይሰሩ የነበሩ ሰራተኛ እኛ ጋር ይሰሩ የነበሩ ሰራተኛ ደሞዝ ሰተን ስጦታ ሰተን በሰላም ከተሸናኘን በኋላ ጠላት ሆነውብናል። እኛ ጋር የሚሰሩ ሰራተኞች ለዛ ነው እኔ ምን ብዬ ጠየቅኳት። አንደኛ ስምሽ የለበትም፣ ሁለተኛ ከአንቺ ውጭ የተባረረ አለ ወይ? የለም። ከአንቺ ውጭ ስራ ይለቀቃ አለ ወይ? የለም። በዚህ ሰዓት ከኔ ውጭ ስራ ይለቀቀ የለም። አንተንም ስጠይቅ ከ5 ወር በፊት የለቀቁ አሉ። መቼም ከ5 ወር በፊት ለለቀቁ ሰዎች ዛሬ ላይ አንድ ወርም የለቀቀ አለ። አንድ ወርም የለቀቁ አሉ። አንድ ወር በፊትም የለቀቀ ልጅ አለ። እሺ ዋት ወጣት ልክ ስራ ስትቀጠር ጠብቆ ይህንን ቪዲዮ መስራቱ እና እኛ ጋር ይሰሩ የነበሩ ሰራተኞች በሰላም ደሞዝ ሰተን ስጦታ ሰተን የሸኘናቸው አሁን በራሳቸው ጠላት ሆነው እኛ ላይ ስላሉ እና የእኛን ባልትና ውጤት የምታገኙት በእኛ አካውንት ብቻ ነው፣ በእኛ ቁጥር ብቻ ነው። ተጠንቀቁ። ዋትሳፕ ላይ ብዙ ከስተመሮች ከኔ በፊት ይኸውልሽ፣ እሷ ታምሜ ተኝቻለሁ። ከኔ በፊት እሷ እያለቀሰች ቪዲዮ ላይ እያለቀሰች 5000 ብር ነው ተበላው፣ ሴት ጓደኛ ይቅርባችሁ ምናምን ብላ ረጅም ሰው ሰብስባ እንደዚሁ አጀንዳ ስታለቅስ ነው። ለቲክቶክ ሰዎች እዚህ ጋር ስለሚያውቁ ነው። አንቺ ቢዚ ስለምትሆኝ ሰዎች በተለያየ አጋጣሚ በተለያየ አይነት ኮንዲሽን አጀንዳ ይፈልጋሉ። በእውነት ነው የምልሽ። እኔ ስራ ሰው ነኝ። ስራ ብቻ ነው የምፈልገው። ስራም ነው ከእሷ ጋር ያገናኝ። በቀጠርኩኝ ባልበላው ደሞዝ ምንም አቄ ሰው አቅ በሌለብኝ ነገር ባልበደልኩት አንድ ቀን ባልተናገርኩት ነገር እዚህ ጋር መቅረቡ ሳያንስ ጭራሽ ቪዲዮዎቹ ተብጠርጥረው እያንዳንዷ ነገር እንትን ተደርጎ ቪዲዮ እኮ አፌክት ስላደረጋት ነው። እሷ ባያረጋት እኮ እሺ፣ አዲሷ አሰሪ ቪዲዮን አይታ ከስራ አባረረቻት። አፌክት አደረጋት። አቡዬ እኔ አሁን ነገር የተለያየ አይነት ቪዲዮዎች ብሰራ ቶሻል እኔ ቅድም አስረድቼሻለሁ። ስለ ምርቶቼ እና ስለ ድርጅቶቼ የተለያየ አይነት ቪዲዮ ስሰራ ሰው ያስቀይማል ማለት ነው። አሁን እኮ ግራ አጋባን እኛ። በጣም መጠንቀቅ ሊኖርብን። በዛ ሳይሆን ማሜ እኔ አሁን መረጃ ልኬልሻለሁ። አቡ በኋላ ታየዋለች። በምክንያት እንደሆነ ምልክልሻለሁ። ምንድን ነው እኔ ያልኩት አሁን እዚህ መተን ትነግርልኛል የፈለግኩት አንተ ድርጅት ውስጥ ስሰራ፣ ምክንያቱም ነገም ከነገ ወዲያ እኔ ሰራተኛ ነኝ። ያጠፋሁት ካለ ለህዝቡ ግልጽ አድርግ። ምክንያቱም የአንቺ ከለቀሽ ብሎ ነገር ያለሽ እኮ ነው። አንዴ ሱቁን ብቻ እኮ ነው ባለቤት፣ አንዴ ቪዲዮ የተለያየ አይነት ነገር እዚህ ጋር የቀረሽ ለያዘሽ በቃ የሆነ ነገር ያለ እኔ መቆሜ አንቺ ከሄድሽ በኋላ ሱቁ የሚወድቅ መቆሙ የሆነ ነገር ለያዘሽ ነው እንጂ ምንም ከመሬት ተነስተሽ ቪዲዮ ሰርተዋል። ቪዲዮ ፋሲካ ያለው ነገር ፎቶሽን ያለጠፍ ነው ስም ሳንጠራ ምንም አይነት ነገር ሳናወራ ቪዲዮ ሼር ስላደረጉልሽ ብቻ እዚህ ጋር ማቅረብሽ እንዳለው ነው። ድጋሚ ደግሞ እኔ እንድትልኪልኝ የሚፈልገው ፋሲካ በባለቤትየው የደረሰብሽን በደል ስራ እንድትለቂ ወሬ ምናምን ከዛ ሲያወሩት በደል በቃ እኛ በደል እንዲህ አድርገሻል። እየሰደበችሽ ከሆነ የሰደበችሽ በደል ኦር ስራ እንድትለቂ ምክንያት የሆነበት አረ ለምናት አለች። እኔ እኮ ልኪያት ባለቤቴ ልኪያት ይዤና ለምኛት አልኳት። ገብቶሻል። ግን እንደዚህ አሁን የሆነ ሰው ለሆነ ሰው እንዲህ ብላ አውርተሻል፣ እንደዚህ ብላሻለች፣ እንዲህ ስራ ስትሰሪ እኮ ብዙ አደናቃፊ አለ የሚጥልሽ። ከዛ ወሬ አምጥተው ከዚህ ወሬ እንደዚህ እኔ ወሬ ውስጥ የለውም ታውቃለች። ጠዋት ተነሳው ማታ ገባው። ገብቶሻል። አሁን የተለያየ አይነት ነገር ተቀምሮ ምን ብሎ ደረቱን ነፍቶ ሰው ካላወራ በንጹህነት በኋላ እንትን ነው የሚመጣው ነገሮች። ብቻ እኔ ለተጠራሁበት ጉዳይ መልሳለሁ ብዬ በፈለግሽን ጊዜ እሺ አሁን የላክሽልኝን ቮይስ ሰምቼዋለሁ። እሺ ዞሮ አሁን እሷ እዚህ ጋር የመጣችው የሰራከው ቪዲዮ
አለቃ አዲሱ አለቃ አይታው አፌክት ስላረጋት ነው፣ ከስራ ስለተባረረች ነው የመጣችው። ስለዚህ አዲሷ አሰሪ ትጠየቅ። ቪዲዮ ምን ጎድቷት እንዳባረረችሽ እሱ በራሳቸው አጃ እነሱ ቀስ ብሎ ያወሩበት። አውዬ የኔን ግን ቪዲዮ ኢፌክት አድርጓታል እሷን የሚል ሰው በጣም ከተስማማበት ችግር የለብኝም። ሁለተኛ በድርጅት ስም እንዳትነግድ፣ በባለቤቴ ስም እንዳትነግድ። በባለቤቴ መረጃ ካላት ቃል ስለሆነ እዚህ ጋር ከዚህም ስንወርድ ሌጋል አክሽን ሊወሰድ ይችላል። ማንኛውም ነገር ሰውን አታክ ማድረግ አትችልም። ችግር ካለባት እኔንም ሆነ ድርጅቶችን በቃ ትናገር። ድርጅቱ ላይ ምንም አይነት ችግር የለባትም። ባለቤቴም ላይ ችግር ካለባት አቡዬ ዘሴንቲንግ ምንም ችግር የለም ትናገር እንጂ በደፈናው እንዴት ይሆናል? አቡዬ አሁን ባለቤቴ መጥፎ ፋሲካ ለምን አትናገሪም? የበደለችሽን በደል ሰድባሽ ሰዎች ባለቤቴ መጥፎ ሰው ነች ቢሉ ቤተሰብ ያያል። እዚህ ጋር ብዙ ሰው ያያል። ተገቢ አይደለም። ብዙ ምንትን ማለት አልፈ እኔ የፈለግኩትን ነገርኩሽ፣ የመጣበትን ምክንያት አይደል? ያ ቪዲዮ እኔን አፌክት ስላደረገ ሌላም ስራ ስቀጠል አሁን ልበልሽ ነው። እኔ አንድ ግለሰብ ነኝ፣ አቅም የለኝም፣ ማድረግ አልችልም። እሱ አቅም አለው ሀቡ። እኔ ነገ ከነገ ወዲያ ወይ በወድቆ የሆነ ነገር በሆን ችግር ነው። ስለዚህ ለዛ አልፈልግም። በቃ ችግር ምንም። እሱ አሁን የምትፈልገው ምንድን ነው? በተሰራው ቪዲዮ ምክንያት ከስራ ስለተባረረች አንተ ሀቋ እንድታወጣላት፣ አንተ ጋር በታማኝነት አገልግላለች። በጣም መልካም ሰው በነበረች ጊዜ እዚህ ቤት ይኸውልሽ፣ ስለ ስራ ነው የምናወራው አቡዬ። አሁን መልሼ ከመጀመሪያው ለማውራት ስለ ስራ ቦይሶች አዳምጣለሁ። ራሷ ነች ሰራተኛ ትፈልጋላችሁ ይከፍታለሁ። ቦይስ መታ ሰራተኛ ትፈልጋላችሁ ያለችኝ፣ አዎ እንፈልጋለን ሰራተኛ፣ ማስታወቂያ አይቼ ነው አለች። እሺ ያልኩኝ፣ አወራኋት፣ መታች፣ በተነጋገር ነው ያለ አንዲት ቃሌን ሳላት እስከነበረችበት ጊዜ ድረስ ወሯን በውላችን ወሯን አልጨረሰችም። አቡ ወሬሽን ጨርሰሽ ሂጂ ማለት አልችልም። ልጅ ስትመጣ በራሷ በእውነት በማሰብ በራሷ ስልክ ነው የሰራ ድሊና ካላት በራሷ ስልክ ለምን እኔ ለልጆቹ እሰጣለሁ ስልክ የመስሪያ በራሷ ስልክ ነው የገዛችው። ደብድበዋለች። ብዙ ጊዜ ትለኛለች ስልክ ቢያስፈልገኛል ስትለኝ ሄጄ አዲስ ስልክ አዲስ ያልተከፈተ ሰው ታውቃለች አምጥቼ ሸልሜ ስልክ ብሯን በአግባቡ ሰጥቼ ተሰነባብተን ታክሲያም ጠርቼ ሸኝቼ ተሳስማ ባለቤቴን ስማ አካል ሳመች ቤተሰብ ሆናቸዋለሁ ስማ መጽሐፍ ቅዱስ ተመቶ ምናምን በሰላም ነው የተለያየ ነው። ከዛ ወዲህ ምን የመጣ ነገር ነው? እዚህ ጋር ያቆመን ከስተመሮች ታወራለች። ማት አንድ 10 አይደለም ማት የታክሲ ጠይቃቸው አይሄዱ አይፈልግም። ሁለተኛ የእኛ ጋር እዛው ነች ሳራ ባልትና ሲሏት እዛው ነች ልትል ትችላለች። ዝም ብዬ ግምት ነው ማስቀምጠው። እዛው ነው የምሰራው በውስጥ ትላቸዋለች። በውስጥ ማት ነገር ልትልክላቸው ቁጥሩ እሷ ጋር ነው፣ ዋትሳፑ እሷ ጋር። እኔ እኮ ስቱፒድ አይደለም፣ እያንዳንዱን ነገር አውቃለሁ። ግን ይሁን በቃ በግምት ምንም ነገር ማለት ስለማንችል እሷን በግምት ነው ባቡ እያለች ያለችው። ቪዲዮ ለእኔ ነው ካለች እኔም በግምት ማለት መረጃ ያስፈልጋል። አንቺ ቤት አቡ መረጃ ያስፈልጋል። ለዛ እኮ ነው ቪዲዮ አሁን ስሟን አይገልጽም። ስለ ህሊና ካወራ ቪዲዮ ያወራችውን ወሬ በሙሉ እኔ ደግሜዋለሁ። እኔ ያወራሁትን በሙሉ እሷ ደግሞ አውርተዋለች። አንዲት የካድኩት የዋሸሁት ምን ያልኩት ነገር የለም። ሲሙ ይሰበር። ምክንያቱም ሀቡ እኔ የምፈልገው አሁን አንቺ ፊት እና ህዝቡ ፊት ይሄ ሲም እውነት ሰላም የሚነሳው ከሆነ ሀቡ የምታግዢ ማለት አንቺ ፊት ይውጣና ይሄ ሲም ካርድ ይሰበር። ግን እኔ ከሆነ መረጃ ካለም ንገረኝ። ነገም ለሚሄደው ለምሰራው ነገር እኔ ሰላም ነው ናትራልሻ። እዚህ ጋ እኮ ማንም ሳያስገድደኝ እኔ በፍላጎት እኔ ብትነግረኝ እኔ ራሴ ቪዲዮ እሰራልሻል። አንደኛ የአንቺ ሲም ካርድ እኔ ምንም አያደርግልኝ። ከስተመሮቼ እቃዬ ላይ ናቸው። እኔ ጥሩ ነገር ላቅርብ፣ ሁሌ ይሸጣል፣ ሁሌ ይገዙኛል። አንቺ መተሽ እዚህ ጋር የምታቆሚው ነገር ታስቀጥያለሽ፣ የምታቆሚው ነገር የለም። ሌላም ሰው ይመጣል ያስቀጥላል። እኛን መሰረቱ እኛ እስካለን ድረስ ይቀጥላል። እኛም ደግሞ ነገ ክራይ ካልከፈልን ወደ ሀገራችን የሰው ሀገር ነው ያለን፣ የሰው ስራ ነው የምንሰራው። ይሄ ቢልዲንግ የኔ አይደለም፣ ሰራበታለሁ። አልሐምዱሊላ እሄዳለሁ ወደ ሀገሬ። ገብተሻል? ለስራ ነው የመጣነው፣ አንቺም ለስራ ነው። እኔ በጣም እኮ ሩሩ ነኝ ታውቂያለሽ። እንደዚህ አይነት ሰው የምበድልም ሰው አይደለሁም። ገብተሻል? ስለዚህ እኔ አልደረስኩብሽም። ቪዲዮ ሰርታላልሽ፣ ቪዲዮ የሰራ ነው እኛ የጥንቃቄ መልእክት ነው። እንደ ማንኛውም ድርጅት አስተዋውቀናል። የምናስተዋውቃቸው ነገር አለ።
ይሄ ደግሞ አያስመጣም። አንድ ጊዜ እንኳን ደውለሽ አልጠየቅሽኝም። ቮይሶቹ እኔ እንደውም መጨቃጨቅ ስለማልወድ እንጂ ምን ብለሽ ዘጋሽ? ወደ ቦለቅሽ፣ ቲክቶክ ቦለቅሽ፣ ዋትሳፕ ቦለቅሽ፣ አልጠየቅሽኝም። መልስ እስከሰጥሽ አልጠብቅሽም። ስለዚህ አቡዬ እኔ እንግዲህ ምንም ማለት አልችልም እኮ። ስለዚህ አሁን ያውላችሁ፣ አሁን መፍትሄው ምን መሰላችሁ? እሷ የምትፈልገው ስሜ እንዲጠራልኝ በዚህ የተነሳ ወደ ስራ እንትን እንዳይልብኝ ነው። እሷ አንተ ጋር በነበረች ሰዓት ታማኝ ናት ለስራዋ። የሰራች ነገር አለ እኔ ጋር በምትሰራበት እኔ እስካለች እስከሄደች ድረስ እኔ የማውቀው በመልካም እየሰራ እንደነ በመልካም ነው የምንሰራው። ምንድነው በታማኝነት በግልጽነት። እኔ እኮ ሌላ እሷ ራሱ ትመስክር ካዝና እኮ እሷ ጋር እኮ ነው ቁልፍ ምናምን ብር እኮ ራሷ ሽጣ ራሷ እንደፈለገች እንደፈለግሽ አይደለም ወይ ባያት ባቡ ብር እንደፈለገች ነው ተሸጠው። ተናገሪ አቡዬ፣ እንዴት እንደፈለግኩ ይሆናል። እንጀራም ገብቶ ነው ምን ነው እንደፈለግኩ የሚሆነው እንደፈለግኩ ነው ማለት ነው። የሸጥሽው አንቺ ጋር ካሜራም የለም ሱቁ ላይ ትንሽ ሱቅ የሸጥሽው እንዳለ ቁም ሳጥን አንቺ ጋርም። አዎ እንደ ሱቅ እኮ ክፍት ነው። ታዲያ ተመዘግቢያለሽ? ይሄን ሽጫለሁ ብለሽ ትጽፊያለሽ? የመጀመሪያ ቀን እየመዘገብኩ ነበር። ልክ ኦርደር ሲበዛ ግን መመዝገብ አቆምኩ። ለምን ላይቭም ስትለኝ ማሜ ምን አልኩ? መዝግቢ ስትለኝ ኦንላይን እዚህ ተቀምጦ የሚሰራ ሰው ወይ ያስገባ። ለምን ኦንላይን ስራ መመዝገብ እኔስ መጥቼ ማታ ዛሬ ስንት ተሸጠ? እኔ የተሸጠውን ጽፌ ነው የምሄደው። ይሄን ብዬ ዋጋ ግን እንደ ድርጅት ኦነር መጥቼ ምን ሽጠሻል፣ ምን ገባ፣ ምን ወጣ የላክሽውን እቃ እንኳን ከስተመሮች ያውቃሉ። ማሚ አለቃዬ ና ለ5 ወር ለ6 ወር እኮ ይህን የሚያክል አንተ ጋር የምነጋገር አቅም እኮ የለኝም። እኔ ግን ጀስት ያ ቪዲዮ እኔን ስለሚወክል ለምገባበት ስራ ስሜ እንዲጠራ ብቻ ነው የምፈልገው። አንተ ጥሩ እንደሆነ ገና መጀመሪያ ነው እዚህ ሶሻል ሚዲያ ላይ ብዙ ሰው ተበድሎ ነው የሚመጣው። ገብቶሻል? በበደል ነው ተበድሎ የሆነ ነገር ተደርጎ ደሞዝ ተከልክሎ ያየ ነው ብዙ ነገር በጥንቁልና በምናምን በተለያየ አይነት ነገር። እኔን ቪዲዮ ሰርተሃል ብለሽ ነው ቪዲዮ ሰርተብኛል። ደግሞ ቪዲዮ የማይነጋሽ ቪዲዮ። ከዛ በተረፈ እኮ ነቅቷትማ ከስራ ተባረረች። እኔ አሁን አዲሱ አሰርሽን መታ ለምን ቪዲዮ ማለት ምን ጎድቷት እንዳባረረችሽ እሷንም መጠየቅ እፈልጋለሁኝ። ከዛ ይኸውልሽ አቡዬ ፕሮሞት አረግሻቸው። ዝም ብለሽ ፕሮሞት ታደረጊያቸዋለሽ እንጂ ምንም አይነት ማንም ሰው ከፍቼ የመዳም ቅመሞች ከ5000 ጀመራችሁ ስራ መስራት ትችላላችሁ። መበርታት ከጀመራችሁ እኔ ቪዲዮ ካሳሰበሽ እኔ ለምን አልዘገውም? ብትነግሪኝ እኮ ዘገዋለሁ። ማንም ሰው እንዲሰራ ይፈልግም። ለዛ እኔ ቪዲዮ ቆልፈዋል። ከፈለግሽ ምን ችግር አለ? ከፈለግሽ አላይስጥጎ በዝማሜ ቪዲዮን ፕራይቬት ችግር የለም። እኔ ስራ ሰው ነኝ እናቴ። ስንት አስባለሁ። እኔ ሲሙን እሰብርለታለሁ በዚህ ሰላም እንዲሆን ማለት ነው። አሁን እሰብረዋለሁ አቡዬ። እኔ ምንም አልፈልግም። እኔ የምፈልገው በቃ ያን ቪዲዮ ሳይ ላይ ብስገባ ምን ያደርግልኛል? ሰው ነው የምልህ ያን ስለሆነ ያን እንዲያቀል አንቺ የባልትና ስራ ላይ ነው መቀጠል የምትፈልጊው? ለምሳሌ 3 ስራዎች መጥቶልሻል። አሁን በእኔ በኩል ላይቭን አይተው ዋትሳፕ ኮንታክት ያደርጉኝ። ሞባይል ቤት አለ፣ ባልትና ቤት አለ፣ ሱፐር ማርኬት አለ። ሱፐር ማርኬቱ ባልትናንም ሁሉ ነገር ይዛል። አቡዳቢ ባልትና አልፈልግም ሲጀመር በቃ ለምን አሁንም እዚህ ሞባይል ቤት የምትገቢ ከሆነ ሴም ካርዱ ባልትና ፈልጎ የሚመጣ ሰው ነው ኮንታክት የሚያደርገው ሰው። ችግር የለም። ዩ ካን ስቲል ኪፕ ዩር ሴም ካርድ። የራስሽ ነው፣ በስምሽ ነው፣ ገንዘብሽ ነው። ስለዚህ ማንም ሴም ካርድሽ ስበሪ የሚልሽ የለም። ሞባይል ቤቱ የምትፈልጊ ከሆነ አሁኑኑ ባለቤቷን እዚህ ጋር አስገብቼ አገናኝሻለሁ። ኦኬ እሺ። ስለዚህ አሁን ማሜ በመጀመሪያ ጥሩ አሰሪ ስለሆንክ እናመሰግናለን። እሷ ራሱ ሰራተኛ መስክራለሃለች በጣም ጥሩ አሰሪ እንደሆንክ። ስለ ባለቤትክ ደግሞ ወደፊት በሌሎች ሰራተኞች መልሶ ስሞታ ሲመጣልክ ከመጣልክ ራስህ ተካክል ማለት አብራ እኮ ነው የምትሰራ። ይኸውልሽ ባለቤቴ አንደኛ አብራ ነው የምትሰራ። ዝም ብላ ቁጭ ብላ የምታዝም አይደለችም። እኔ ቃላት ያጥሩኛል። ለምን ከእንዴት እንደመጣች አውቃለሁ። ከታች ነው ዝም ብሎ ድንገት አይደለም። አንደኛ ያው ሴት ለሴት ብዙ ጊዜ ችግር ስላለ፣ ሁለተኛ እንግዲህ የራሳቸው ነገሮች ካላቸው ለመመርመር እሞክራለሁ። እኔም አሁን በጣም መልካም ሰው ነች። በሆነ ነው የምልሽ፣ በጣም መልካም ሰው ነች ሳራ። ማንም ያውቃል። እሷ ሳራ ብላ ስትጠራ እኮ ምንም የማይመስላት ሰው ነች። ገብቶሻል? ማን ነው እስኪ በስምሽ የድርጅቱ ኦነር ነሽ ፊት ለፊት ወታ እንኳን ማታግነች። አሁን ነው ስትማር ራስ ይሰራሉ። ድሮም ራሷ ነች የሰራችው። ገብቶሻል? ባሲ ፀሐይ ላይ ቆማ ብዙ ስራ የሰራችው ብቻ። በጣም ጠንካራ ነች።
አሁንም እኛ በጣም በትዳራችን ደስተኞች ነን። ምንም አይነት ነገር ከሰው ጋር የምትበደል እኔም አልፈልግም እንጂ ብትበድል ዝም አልላትም። እውነት ለመናገር ገብቶሻል። ባለቤቴ እሷን በድላ ሰራት የማመጣውን ሰው በድላ እኔ ባለቤቴን ዝም አለ። ይህ ማንም ሰው ለምን መሰለሽ ያላሟላሁት ነገር የለማ። ገብቶሻል። ሁሉም ነገር በአግባቡ ሰጥቼ የምንችለው ስራችንን ደግሞ እንድንሰራ እሷም የልፋቷን የሚከፈላትን ከተከፈላትን በላይም ለድርጅቱ ጥሩ ባለሙያ ሆናልናለች። እኔ ግን ይኸው ብዙ ሰው ሊያውቅ ይችላል። እኔ እስከ ዛሬ ድረስ ስቲል እስከ ዳሬ አዘ ድራይቨር ነኝ። በቃ ሁሉም ሰው የሚያውቀው። እንግዲህ አንዳንድ ሰው በጣም መልካም ስትሆኝለት፣ በጣም ጥሩ ስትሆኝለት አይዶን ነው ይህ በደል ሊደርስብሽ ይችላል። እና ነገም ከነገ ወዲያ የምመለው ምንድን ነው ቪዲዮውን አቡዬ እኔ ከፈለገች ችግር የለብኝም። አንድ ቪዲዮ ማት ቪዲዮ እኮ አለ ቲክቶክ ላይ እዘጋላታለሁ። ሁለተኛ ነገር ምንድን ነው አቡዬ እኛ ሳራ ባልትና አሁንም እንደ እንትን ማለት ነው እንደ ጥንቃቄ መልእክት አቡዳቢ ነው የምንገኘው። በጣም ብዙ የማዳም ቅመሞች እዚህ ጋር ወጥተው መናገር ይችላሉ። እኛ ፍሪ ዲሊቨሪ መጀመሪያው ልጆቹ የታክሲ ከሚከፍሉ በነፃ ሰፖርት ለማድረግ ልጆቹ በነፃ ነው የምናደርሰው። የትኛውም ቦታ የመሬት ነው የምልሽ በነፃ ነው የምናደርሰው አብዬ። እሺ በጣም ነው የምናመሰግነው። እንግዲህ አንቺና ማሜ ምንም አይነት ቅሬታ የላችሁም። ቪዲዮን ፕራይቬት ያደርግልሻል። ስለዚህ ሰላም ነው ማለት ነው አይደል? እኔም ደግሞ ደስ እንዲላቸው ሲሙን እሰብረዋለሁ። አሁን ሪኮስት እኮ አላደረኩም አብዬ። ፋሲካ ለምን ትደጋግሚያለሽ? ተይው ሴም ከባለቤቷ ጋር ይቅር ተባባሉ። በቃ እኔ ብቻ ባለቤቴን መልካምነቷን ብትመሰክር የበላችበት ቤት ነው አብረን የለፋን ስለ መልካምነቷ እንጂ በሀሰት ወይ ሰዎች አሉኝ እንደዚህ ሰዎች ቦይስ ያዙልኝ እንደዚህ አሉኝ ብላ ሳይሆን አታክ ማድረግ የለባትም። ሁለተኛ እኔ በለዲያ አለ እዚህ ሀገር በለዲያ የሚፈትሸው ነገር ነው። እያንዳንዱ ሌጋሊ ስራ ነው የምሰራው። ባልትና ነው የምሰራው። ሽሮ በርበሬ ከኢትዮጵያ ተዘጋጅቶ የሚመጣ ነው። እዚህ ጋር የማደርገው እንጀራ ዴት ካለቀ ወይ ከሞቀው መኪና ላይ የተመለሰው ከሞቀው ሊቀየር ይችላል። ባለፈው በጦርነቱ የተለያየ እንጀራዎች አልነበሩ። በተለያየ ችግር ሊኖር ይችላል። ከዛ በተረፈ የኔ ባልትና ማንም ያውቀዋል። ወይ ደግሞ ራሳቸው ልጆቹ ጤፍ ተብለው አጃ ይልኳሉ ሲቀላቀልባቸው። በእንደዚህ አይነት ነገር ከመጣ እንጂ ምንም የማጭበረብረው ነገር የለም። የምቀላቅለው ምናምን ንጹህ ማንም ሰው ያውቃል፣ ከስተመር ያውቃል። እና እሷ ሜዳ ለዛ ነው እኔ ምንም ከባለቤቱ ጋርም ያው አንድ ሀገር ስለምትኖሩ ይቅር ተባባሉ። ይቅርታ አልጠይቅም አቡ። እኔ መኖር ነው መስራት ነው የምፈልገው። ይቅርታ ግን አልጠይቅም። አንድ ቀን ምናልባት እኔ አልተባልሽም ማሬ እንዴት ይቅርታ ጠይቅልሻል? ይቅር ተባባሉ። እሷም ይቅር በይኝ ያስቀየምኩሽ ነገር ካለ ትበልሽ፣ አንቺም ይቅር በይኝ በያት፣ እሷም ትበልሽ፣ አንቺም በያት። እንደዛ የምትፈልጉ ከሆነ አይ ካልሽ ደግሞ እኔ መብትሽን አከብራለሁ። አልጫለሽ ማሬ እኔ ሚስቱን ይቅርታ አልጠይቅም። ግን የምፈልገው አንተ ምርጥ ሰው ነህ። ድርጅትንም ስም ቤትም በኩል እኔ መረጃ ካለ አለው ጠይቀኝ በኤኒ ታይም። እግሬ ላይ ወድቃ ያለችው ምንድን ነው? ውዬ ሌላ ነገር አይምጣ ያልኩት እዚህ ያለውን ነገር ብቻ እንዲጠራልኝ ለምሰራበት ነገር። ምክንያቱም ብዙ ነገር አለ። እኔ ማውራት አልፈልም። ውዬ ዝም ብለሽ በቃ ለምገባበት ነገር ጥሩ እንደሆንኩ እዛ ድርጅት ላይ መጥፎ ከሆንኩ ብቻ እንዲያወጣልኝ ነው። በቃ ተመስገን። እሱን ነው የምፈልገው። ሌላ አልፈልግም። ውዬ እኔ መስራት እፈልጋለሁ። ውዬ መስራት እፈልጋለሁ። ውዬ ይኸውልሽ ስራ የምትሰሪ እዚህ ሀገር በአጀንዳ ይኸውልሽ በቲፎዞ ይመስላቸዋል ሰዎች ብዙ ጊዜ። አሁን እሷ እንደዚህ ወጀብ ስላለ ምናምን ከ5 ከ6 ቀን ላይቀጥል ይችላል። ጥሩ ነገር ካለሽ ሁሌ ተመራጭ ነሽ። እንደኛ ዝቅ ብለሽ ከሰራሽ ከለፋሽ ወንድሞችሽን ካሳተፍሽ ያለውን ሰው ስራ ፈጥረሽ በነፃ ካቀረብሽ የራስሽን አስተዋጽኦ ካለሽ የሆነ ነገር ሚዛን ሊያነሳ ይችላል። ግን የተለያየ አጀንዳ እያነሱ እዚህ ጋር መምጣት በእርግጠኝነት ከሳምንት በላይ ያ ሰው ይሄዳል።
ጥሩ ነገር አንዴ ከገዛሽ ደግሞ አይገዛሽም። 7 ወር እሷ እየተመሰገነች ልጅቷ ግን በጣም የስራ ሰው እንደሆነች አንተ ራስህ ካለቀዋ መስክረህላታል። ከስተመሮቿ መስክረውላታል። በጣም ትሁት የኔ ፕሮዳክትም ነው የመሰከሩላት። የኔንም እቃ እኮ ነው አሁን እሷ ከስተመር ሰርቪሷን ፈርስት ኦፍ ኦል ከፕሮዳክቱ በፊት ከስተመር ሰርቪስ አንዳንዴ ጥሩ ፕሮዳክት ይዘክ ጥሩ ሴልስ ካልቀጠርክና ከስተመርን እያለ እያመናጨቀ የሚያስተናግድ ከሆነ ከስተመር ተመልሶ አይመጣም። ምክንያቱም ፕሮዳክትክን ለመቅመስ መጀመሪያ ፈገግ ብሎ በትህትና ተናንሶ የሚያስተናግድ ከስተመር ሰርቪስ ጥሩ ከስተመር ሰርቪስ የሚሰጥ ሴልስ መቀጠር አለበት። አንዳንድ አበሻ እኔ ያን በጣም ብዙ ያለው እዚህ ሚዲያ ላይ አበሾች የቢዝነስ ባለቤት ሲሆኑ በጣም ጢባራም ጉረኛ ይሆናሉ። ከስተመሮቻቸውን የመዳም ቅመሞችን እነሱ የሚገዟቸውን ገስት እንዴት ሙድ እንደሚይዙባቸው እንዴት እንደሚጮሁባቸው እንደሚያመናጭቋቸው በገዛ ገንዘባቸው ሲገዙ እኔ እያየው ነው ባይኔ። እኔም ቤት መጥተው ሲከሱ እዚህ ጋር ለሚል ልብስ የተቀደደ ልብስ ለሌላ ዜጋ ለአረብ ጠብ ርግፍ ብለው የሚያስተናግዱትን የገዛ ዜጋቸው እኛ ሀበሾች እርስ በርስ ስለምንናናቅ የገዛ ዜጋቸው ግን መጥቶ ሲገዛቸው ብሩን ከፍሎ እየገዛ ጥሩ ከስተመር ሰርቪስ አያገኝም። ጥሩ ከስተመር ሰርቪስ የማያገኝ ከሆነ አንድ ሰው ጆይን ብሎ ላይቭ ላይ ሌላዋን ከስተመር ስታመናጭቅ እያየ እሱ ገስት ሪኩዌስት ልኮ ገብቶ አይገዛም። ምክንያቱም ይፈራታል። ትጮሃለች፣ ታመናጭቃለች። ስለዚህ ማንም ሰው መመናጨቅ ጩኸት አይፈልግም፣ ጥሎ ይሄዳል። እቺ ልጅ መጀመሪያ የተመሰከረላት ስለ ከስተመር ሰርቪሷ ነው። ሁሉም መጥተው በአንድ ድምፅ በጣም በትህትና እንደምታስተናግዳቸው ጠብር ግፍ ብላ እንደምታስተናግዳቸው የመሰከሩት። ከዛን ነው ስለ ፕሮዳክት የሚያወራው አንድ ሰው። መጀመሪያ ከፍትፍቱ ፊቱ ነው። ፊትክን፣ ፈገግታክን፣ ትህትናክን አይቶ ነው ከዛም ወደ ፕሮዳክቱ የሚገባው። እና ልጅቷ ስለ ከስተመር ሰርቪሷ አንዴ ነው አቡዬ የሚገዛሽ። እንደዛ ጥሩ ከስተመር በተሰጭ ጥሩ አቀባበል በተሰጭው አንዴ ነው የሚገዛሽ። ቀምሶት አይመጣም አቡዬ። እኔ እኮ ስራው ላይ ጥሩ ፕሮዳክት ከሌለ ደግሞ ደግሞ አይመለስም። እኛ ኮንቲኒው እዚህ ጋር ከስተመር ሆነን የቀጠን ነው። እዚህ ጋር ለእሷ ምርጥ ነገር ስለምናቀርብ ሙች ነው ኦርጋኒክ ነው። ደግሞ አይመጣም። አንዴ ገዝቶ ደግሞ አይመጣም ከስተመር። ሳራ ባልትና ብለን እኛ 2019 ጀምሮ ምንሰራ። ስለዚህ የእናንተ ፕሮዳክት ጥሩ ባይሆን ከስተመሮቻችሁ በቋሚነት ገዙ። በዚህ ስማማለ። ለእሷ ደግሞ እንዲመቻት ደግሞ በነፃ አርጌ ነው እንትን ስር የነበረው ገብቶሻል። በነፃ ሁሉ አድርገን ነው እኛ 24 ሰዓት እየሰራ በነፃ አድርገን ነበር ስናደርስ የነበረው። አሁን የምናደርሰው በፍሪ ዲሊቨሪ ነው። አሁን በተወደደ ፔትሮ ስለአንተ ትህትና ስለ ጥሩ አለቃነትክ እንዴት እንደምትለፋ ደጋግማ መስክራለች። ለዛ እጅግ በጣም አድርገን ነው የምናመሰግነው። ባለቤቴንም አሁን እዚህ ያላዩ ሰዎች የሚኮምቱት አይሽ ባለቤቴን አሁን እሷ ባለችው ስም እንዲህ ነው የሚጠፋው ገብቶሻል እንጂ እኔ ባለቤት በጣም መልካም ባለቤት። ከዛ በፊትማ ስለ እሱ አላሉም። እዚህ ጋር የሰሙትን ድምፅ እግሬ ላይ ወድቃ ይቅርታ ጠይቀኝ የሚለውን ቃል ሰምተው ነው ይህንን ኮመንት መጻፍ የጀመሩት። ቱ ቢሆነስ ኖ ስትሄድ እግሬ ላይ ወድቃ ነው ይቅርታ ጠይቃኝ። የተለያየ ነው እሱ። እኔም እግሯ ላይ ነው ስትሄድ እኮ ነው ያለችው። በኋላ ነው አንተ ወዲያው ሚውት ስላደረግከኝ። አሁን ምን ስልጣን አላት? ስትሄድ ስማኝ እግሬ ላይ ወድቃ ነው ይቅርታ የጠይቀች። ኦኬ ሀቡዬ እኔ አቅም የለኝም፣ መስራት ነው የምፈልገው። ሀቡዬ በቃ እኔ የምፈልገው አሁንም የእነሱንም ስም አላወጣሁም፣ ራሴን ለማጽዳት ነው እዚህ ጋር ያመጣሁት። ብቻ እኔ ምንም ማለት አልችልም። ለምን ራስሽን በጣም እንደዚህ እያልሽ ዝቅ ታደርጊያለሽ? ለምን ለሰው የልብ ምክንያቱም እየሰማች ላይ ወጣ ይቅርታ ጠይቀኝ ስትል እሱ አስተካከለላት ስትሄዳለ። አዳምጪ፣ አሁንም በህግ ምናምን አዳምጪ። አሁን ማበዛበ እንትን ነው አሁን ነገሩ። አቡዬ እየሰፋ ነው። ስለመጣንበት ስለ ቪዲዮ ምናምን እናውራ እንጂ ስለ እሱ ጨርሰናል። ግን ደጋግመሽ አታልቅሺ። መስራት ነው የምፈልገው የድሃ ልጅ ነኝ ምናምን አትበይ። ማለትም አይጠበቅብሽም። ኢማራት ላይ ህግ አለ። ሁሉም በህግ ነው የሚተዳደረው። ሁሉም ሰው መብት አለው። በታማኝነት አገልግለሻል። ሲበቃሽ ይወጣል አይደል? አለቀ። ሻቡዬ እኔም ማለት እዚህ ጋር ተጨባጭነት ያለው ነገር ካላወራን እኔም እዚህ ጋር ባለቅስና የተለያየ ነገሮች ሳለን እኔ በቃ ስላልበደልኳት መስከራለች። አላህ ይስጣል። እኔ ይቅር ተባባሉ ብያለሁ። ሁለታቸው ይቅር ይባባሉ ብዬ ነበረ። መስክራለች፣ ስለ ድርጅቱ መስክራለች፣ ስለኛም መስክራለች። ቪዲዮን ያለችው ቪዲዮ ደግሞ አንቺ ካመንሽበት እና እዚህ ጋር ተከታዮች ካመኑበት ያ ቪዲዮ እሷን እንትን ይላል ካሉ እኛ ችግር የለብን። ግን መሰረታዊ ነገር ወሬ መደጋገም ያለብኝ መሰረታዊ ነገር አንድ ሰው እንዲመቸው
አኮሞዴሽን ካለው ቤት ካለው ደሞዙ በአግባቡ ከተከፈለው ንጽህናውን የሚጠብቅበት መንገዶች ፀጉሩ ምናምን ካስተካከልሽለት ረፍት ከሰጠሽው በ15 ቀን ረፍት ከሰጠሽው እኔ በዚህ ደረጃ ሳልበደል ከዛ አመመኝ ብላ በሰላም ተሳስሞ ከተለያዩ በኋላ አሁን በድላኛ ያለች ስላለች ነው ባለቤት ያለችው። እንደዛ ነው እውነት ለመናገር አሁን እዚህ መድገውን ትችላለች። መረጃ አለኝ ስላለች እሷ ከዚህ ጋር እኮ ትናደዳለች። ባለቤቴ በሱ ማስተባ እኮ ባለቤት ግን አትናደድ። ምንም የሚያናድድ ያለ አግባብ ነው። መናገር ከፈለገች ባለቤትክ ትምጣና መናገር ትችላለች። ምንም ነገር የሚያናድድ ነገር የለም። የኔ እናት በቃ እሷ አሁን ቪዲዮ ነበረ ችግሩ። ቪዲዮን ደግሞ ማሜ ፕራይቬት አደርግላታለሁ ብሏል። ይሄ እሷን አፌክት የሚያደርግ ከሆነ ብላለች ብሏል። በተረፈ ምንም ችግር የለም። ልጅቷ በታማኝነት አገልግላለች። ኩላሊቷን ያማታል፣ እግሯ እያበጠ ረጅም ሰዓት ስለምትሰራ ስለደከማት እንደ ማንኛውም ሰው እናንተን ማስቀየም ስላልፈለገች ደክሞኛል በቃኝ ብላ ላለመውጣት አሞኛል ብላ ወጣ። ምንም እኮ ቅሬታ የለንም። ደስ ብሎናል። ደስ ብሎን እኮ ለዛማ ተለያየ። አሁን እኮ እሷን የመጣችው እንጂ እኛ በስነ ስርዓት ማድረግ ያለብንን ትራንስፖርት ጠርተን መክፈል ያለብንን ከፍለን ደሞዟን ለመሰው የኛውን ነገር አላሰብም። ደሞዟን ያልሰራችበትን ደሞዝ ነው እንግዲህ ወደ 8 ቀን ያልሰራችበት ሳልቆርጥ ሽልማት ያልኩት ስልክ ገዝቼ ደግሞ በስልኳ ስለምትሰራ ስለነበር ሰጥቼ በአግባብ ነው የሸኘሁት እኮ። ለዛ እኮ ነው ማሜ በጣም ደጋግመን እያመሰገን ያለ። እኔ ደግሞ ባለቤት ነው የምመስለው። ገብቶሻል? እኔ ማንን ነው የምመስለው? እሺ ባለቤት ምንድን የገበራት? ምን ይደረግላት? ጥራትና ምንድን ነው? እኔ አሁን ሀቡ ላድርግ። እኔ የምትሉትን አደርጋለሁ። ሀቡዬ እኔ መስራት ነው የምፈልገው። አታልቅሽ፣ ስራሽን ጋላለቅስ የሚፈልጉት ላድርግ። ይቅርታ የምንጠይቅ ከሆነ እኛ የምንፈልገው አንቺ የምትፈልጊውን ተናገርሽ አይደል? ምናልባት ነው ያልሽው አንቺ። ምናልባት ይሄ ነገር እኔ ላይ ያደርጋል ወይ ደግሞ 50% አነጣጥሯል እያልሽ ያለሽው ገብቶሻል? ነክቶኛል ነው ቪዲዮ ማጠፋልሽ እኔ ስለመሰለሽ በቪዲዮ ምክንያት ከስራ ተባረረች። ማሜ በቪዲዮ ምክንያት ከስራ ተባረረች። አንተ ህሊና ከፈቃኝ እኮ ቅድቃኔ በላከችው ስራ አቆምኩ ነው ያለች ብላኝ እኮ አውርታ ነበር ቀን ላይ ስቲል። እኔ እኮ ምንም ኖርማል አይነት ሰው ነኝ። አሁንም ግን ይኸውልሽ ምን መሰለሽ እኔ እዚህ ጋር ቁጭ ብዬ ለባለቤቴ ካልቆምኩ ይቅርብኝ፣ ሱቁም ይቅርብኝ፣ ሁሉ ነገር ይቅርብኝ። ገባሽ አቡዬ? አታክ መደረግ ሰው የለበትም። ፐርሰናሊ በተለይ እንዲህ ሰው ተጠርቶ እንደዚህ ነው ከሌ እንደዚህ ነው እንደዚህ አይባልም። ማረጃ ካለ ማስረጃ ካለ ኦኬ። ከዛ በተረፈ በጣም መልካምነቷን እኔ ባለው ከመሰከርኩላት ሌላው ምንም እሱ ነው ዋናው ነገር። አንተ መልካምነቷን ማወቅ ነው። ቪዲዮ ካለች እኔ ይኸውልሽ ስለ ሲም እኮ አላነሳውም። ሌላ ቦታ ትስራ፣ ስለ ደህንነቱ አላነሳውም፣ ስለ ሲም ካርዱ አላነሳውም። ምንም አይነት ነገር ነው ያላነሳውም። መልካም ነች፣ ጥሩ ልጅ ነች። ቅጠሯት። አሁንም የምለው ነገር ነው። ስለዚህ ሰው እንዲረዳልኝ የምፈልገው እሷ ቪዲዮ የሰራችበት ወይና የተለያዩ አይነት ነገር አውርታ መታ እዚህ ጋር ሰው ደግሞ እውነታውን አግኝቶ ያንን ነው እኛ ክሊር ነው የምንፈልገው። ሰው አንበድልም፣ ወላ አይፈቅድልንም፣ ሃይማኖታችንም አይፈቅድልም። በፍጹም አልበደልካትም። ደሞዛውን በሰዓቱ ሰተካታል። በፍጹም አልበደልካትም። የሰራከው ቪዲዮ ብቻ። ለዚህ ደግሞ ማመሰግናት አለመዋሸቷ ማመሰግናታለሁ። አንዳንድ ነገሮች እንትን ብለም አለመዋሸቷ ራሱ ገብቶ አንዳንድ ሰው የበላውንም ይክዳል። ገብቶሽ አንዳንድ ነገሮች አሉ ያላስተካከለችው። እኔ ግን እሱ አንድ ነገር ጨምሯለሁ ካለች አስተካክላለሁ። በጣም አንድ ነገር። እሺ ባለቤትህ በህግ ነው ያለችው ምንድን ነው? ምኑ ነው በህግ ልትጠይቃት ያሰብኩት? ፋሲካ እናድርጋ አሁን እሷ ባለቤት የምትለው እሷ በድላይ ነው የወጣሁት ስትል ወይ ለአቢባ ማስረጃ ትላክ እንጂ በደፈናው እሷ በድሎኝ ነው የወጣሁት ስትል ለሌላ ጊዜ ነው ቀጠሮ። አንቺ መረጃ ያዥና መኪናም አላነሳው ምንድነው በህግ ነው የወጣው። ከእሷ አንዴ አሞኝ ነው የምትለው በእሷ ተበድዬ ነው በባለቤት ተበድዬ ነው ካለች ግን እፈልገዋለሁ መነጋገር አለብን ነው። ገብቶሻል? ዝም ብሎ በደፈናው የእሷን ስም ማጥፋት ነው፣ የዲስሪስፔክት ማድረግ ነው። ባለቤት ስሟን እያጠፋች ነው። በድላ አሁን አቡ በድለሽኛል ስል ኤቪደንስ አመጣለሁ። አንዷን እንኳን ከመቶ ብዙ ተበድላ ነው መቼም ከአቅሟ በላይ ሆነ ሄደችው። ስለዚህ እንትኑን ትተነዋል። በባለቤቱ ተበድዬ የሚለውን ነገር ትተነዋል።
ምንድነው ለልጅቷ በሰላም መስራት ነው የምትፈልገው። ምንም አይነት ግብ ግብ ከሰው ጋር እኔ እኮ አግዝሻለሁ ብያታለሁ። አቡ በሰላም ለራስሽ ከከፈትሽ ሰፖርተርሽ አንደኛ እኔ ነኝ። መጥቼ የማድርገው እኔ ነው የማግዝሽ በቃላ በአፋ ብላለች። ሰው እንግዲህ አቡዬ በራስ ሲሙንም ሰጥቶ ሁሉንም ሰጥቶ ሸልሞ ብር ሰጥቶ ምናምን ስትሰራ ማይዞ እንደ ቤተሰብ እንጠያየቃለን ብለሽ ሂደሽ ዞሮ ታዲያ ባለቤቱ መጥፎ ነች እንትን መጥፎ ነች ኖ እንደዚ ነንሴንስ ነው። ችግር የለም። ልጅቷ መስራት ስለሆነ የምትፈልገው ምንም አይነት ነገር ውስጥ መግባት ስለማለት እኛም እኮ ነይ ስሪ ነው አቡዬ ነይ ስሪ ብለን አመጣን አሰራን እሉ አሁኖ ተለያየን እንጂ ምንም አይነት ነገር የፈጸምንባት በደል ወላ የለም። እውነት ለመናገር እሷን መስከራለች ስለ እኔ በተለይ። ስለዚህ እኔ ደግሞ ስትበደል እሷ ዝም አልን በነበረች ጊዜ ታውቃለች። እሷ እኔ በጣም እንደ እህት ነው ማያት ስትሰራ። በጣም ጥሩ። ስለዚህ እናንተንም ጥሩ ስለነበራችሁ በስራ ጊዜዋ ደሞዟን በስርዓት አይቻልም። ምንም የምታወጣው ነገር የለም። አለቀ፣ ተዘግቷል። ሌላ ስራ እየሰራ ስለሆነ አልፈልገውም። እኔ መስራት ባታጠፋበትም ይኸውልህ፣ ባታጠፋውም አንተ እሱ ደሞዝ በሰዓቱ አንተ ጋር እያገለገለች ያለች ሰራተኛ ደሞዟን ያ ቪዲዮ ንብረትነቱ ያንተ ነው። ገባ? ያን እንኳን ማየት ትችያለሽ ለማለት ፈልጌ ነው። ያን እንኳን ገብተሽ ብታዩ ቪዲዮቿ የለም እንኳን ቪዲዮ ልሰራባት ለሷ። አሁን እሷ እኮ በግድ ነው ወላሂ፣ በግድ አምጥታ እንግዲህ ስም ካላጠፋው አይነት ነገር ነው ወላሂ። አይ ምንም እንደውም አመስግነናችኋል። ጥሩ አለቃ ስለሆነ አቡዬ ቪዲዮም ቢሆን ስም አያጠፋም ለማለት ፈልጌ ነው እንጂ እዚህ ግባ የሚባል ነገር ቪዲዮ ላይ አለቃዋ ከስራ አባረረቻ። ታማሜ ፌር እንድንሆን እኮ ቪዲዮ ኦልሬዲ በህሊናችን ማናችንም ካሰብነው እኛ ጋር የነበረች ሰራተኛ ወታ ጠላታችን ሆነ። አቡዬ ነገ ግን እዛ ቦታ ብትሰራስ ብታያት አንቺ እዛው ሱቅ የተባረረችበት ሱቅ ሜቢ ይህንን ላይቭ ስላየች ስሟ መጥራቱን አንተ ጋር ታማኝ ሰራተኛ እንደነበረች አንተ ሱቅ ምንም እንዳልሰረቀች ከስተመሮቿ በጣም ጥሩ ከስተመር ሰርቪስ ሰጭ እንደሆነች ስለመሰከሩላት መልሳ ነይ ብላ ልትቀጥራት ትችላለች። ግን እሷ አሁን ከዚህ በኋላ በባልትና ስራ መቀጠል አትፈልግም። ሞባይል ቤት ልትቀጠር ነው። እዛ ጋር ከተቀጠረ መልሳ አሁንም እዛው ያለች ይመስለኛል። እዛው ግን ከተቀጠረች አቡዬ እዛው መልሳ ከተቀጠረች አጀንዳ ነው ብለሽ ተመልሼ እዛው ባልትና የምገባ ከሆነ አቡዬ እኔ ተጠያቂ ነኝ። እኔ ስጀመር ባልትና ስራ በ9,000 ሰው ቃል እገባለሁ አልገባም። ይሄን ዱባይ እስከምለቅ ድረስ ማለት ነው። ይኸው ቃል ትሽ እኮ ነው። ምንም ችግር የለም። እኔ ለራሴ ነው። አንተ ከልክሌሳ በፊት እኮ አንቺ ባልትና ትሰሪ ነበረ አይደል? ፋሲካ 5 ወር ባልትና ሰርቼ ስወጣ አሁን ይዛ የነበረው ሲም ካርድ ነው ይዤ የመጣሁት። እንደዚህ አይነት ነገር አልገጠመኝም። በእናንተ ስለገጠመኝ የነበረው ሲም ካርድ ተብሬ ነው የመጣሁት ብለሻል ነው ይዤዋለሁ። ያ ነው መጠየቅ ይችላሉ የነበርኩባቸው። አይ አንቺ ግን ለእኔ አላልሽም? ሰብረዋለሁ የመጀመሪያ ቀን ሁላችን ይሄ ራሱ መጠየቅ ይችላሉ እነሱ የነበርኩባቸው። አላልኩም። ቆይ ግን ማለት ነው አሁን እሷ ከዚህ በኋላ እንደውም ይኸውልህ በጣም ለእናንተ ያላትን ሪስፔክት ልጅቷ ለእናንተ በጣም ለአንተ ያላትን ሪስፔክት ከዚህ በኋላ አለች እኮ ይኸውልህ ከዚህ በኋላ የባልትና ስራ ምን ያህል ተፈላጊ እንደሆነች ደግሞ ለምን እንደዛ ታደርጋለች? ትችላለች እኮ ነው መብቷ እኮ ነው። ለራሴ ነው ከዚህ በኋላ የባልትና ስራ አልሰራም ማለች። አይክ ምን ያህል ተፈላጊ እንደሆነች ከስተመሮች ናቸው እዚህ ጋር ድምፅ ሆነው እዚህ ጋር ያስገቧት። እንደገባች 3 ስራ ነው እኔ ጋ የመጣው ሞባይል ቤት፣ ባልትና ቤት እና ሱፐር ማርኬት። ሱፐር ማርኬቱ እዛው አቡዳቢ ነው የሚገኘው። የባልትና ውጤቶችንም ይሸጣል። መጀመሪያ ኮንታክት ያደረገኝ የሱፐር ማርኬቱ ነው። ከዛ ቀጥሎ ደግሞ ሞባይል ቤቱ ነው። ሞባይል ቤቱ ቹት መሲ ብርጅቶ ናት። ታዋቂ ሞባይል ቤት ነው ሊቀርባት የፈለገው። 3ኛ ደግሞ ባልትና ቤት ነው። 3 ስራዎች ነው የመጣላት። ጎበዝ እና ታታሪ ሰራተኛ ስለሆነች፣ ታማኝ ሰራተኛ ስለሆነች። ስለዚህ እሷ ግን ለእናንተ የውልክ ውለታ ካጅ ስላልሆነች አንተ ጥሩ አለቃ ሲሆንክ ምን አለችክ? እኔ ኢማራት ላይ እስካለው ድረስ ባልትና ስራ አልሰራም። የመስራት መብት እንዳላት እንዳወቀች ግን ለአንተ ሪስፔክት ይኸው እሱ እኮ አብዬ ይኸውልሽ አቡ እሷ ለእኔ መልካም ነበረች፣ እኔም ለእሷ መልካም ነበር። ገብቶሻል? እኛና እሷ አሁን እቺ ቪዲዮ ነው እንጂ እንትን ያለን በደል የሚባለውን ነገር እኔ ኩርስ አዲስ ስለሆነብኝ እሷ ታውቃለች። እኔ በዙሪያ ምን አይነት እኔ ስለምሮት በተለያየ አይነት ነገር ስለምንቀሳቀስ ለመጣል የሚያስቡ ሰው አካላቶች በየቦታ ይኖራሉ። ገብቶሻል? እነዛም እንዲጎዱኝ አትፈልግም። ለምን እዚህ አይታለች፣ ሰራ አይታለች። እኔም ደግሞ ለእሷ መልካም ነው የምናስበው የነበረው። እኔም እንኩ ሰራ መልካም። ይሄ ቪዲዮ ግን
በምን እንደተረዳችሁ እንጃ። ወደ እሱ አቅጣጫ መስሏታል። እናስረላት፣ እኔ አስረላት። አንዴ ደግሞ ማሜዚ እንድታውቅ የምፈልገው ሀቡዬ ከሱ ጎን ባልትና ተጠርቼ ለስራ ማለት ነው። ለስሙ ብዬ ነው ያልገባሁት። አቡ ከሱ ጎን ማለት ነው። ከሱ ጀርባ ያውቀዋል። ስም መጥቀስ ስለማልፈልግ ግን ለምንድን ሁለት ቦታ አቡዳቢ እንደዚህ ነው የምፈልገው ልራቅ ብዬ ማለት ነው። በዚህ ልክ ነው እንትን የምልህ እና ለእኔ መልካም ነህ እኮ አይደለም። አንተንም ድርጅትንም ማንንም ስም መጥቀስም አልፈልግም። መልካም ነገሮች ሁሉ ይግጠሙ። ግን እኔ የምፈልገው ስሜ እንድታጠራልኝ ነው። በጣም ነው የማመሰግነው። አጠራልሽ እኮ ታማኝና ጥሩ ሰራተኛ እንደነበርሽ መልካም ሰው። እኔ እኮ ይኸውልሽ ፋሲካ አልሰማሽኝም እንጂ ገና ስጀምር ስገባ መልካም ሰው ነች ብዬ ነው የጀመርኩት። መልካምና ጥሩ ታዛዥ፣ ስራዋን የምታከብር ብዬ ነው የጀመርኩት። አሁን ራሱ ብትመጣ ምቀጥራት ብዬ ለሀቢባ ነግሬያታለሁ። ትክክል። አሁንም እሷ መመለስ ከፈለገች በደስታ ነው የምቀጥራት። ስትወጣ እኔም ባለቤቴም ለምነናታል። ጥሩ ሰራተኛ ባትሆኚ፣ ተፈላጊ ሰራተኛ፣ ታማኝ ሰራተኛ ባትሆኚ ሁለቱም አይለምኑሽም ነበር። ስለዚህ ብቻ አይደለም እንደውም ይኸውልሽ አቡ አንድ ቀን እሷ ምን ብላሽ እንደሆነ እኔን እምቢ ብላኝ ምን ብላሽ እንደሆነ እስካሁን አላውቅም። ምን ተባብለው እንደሆነ እሷ ብላት ቀርታለች። ልትሄድ ብላ ሊዋሟት ባለቤት ካናግራት ቀርታለች። ትኳንቱ ይጠይቂያት እስኪ ከረሳችሁ እና አሁን በዛ ነው ፋሲካ አንድ ጊዜ ልትሄጂ ብለሽ ባለቤቱ አናግራሽ ቀርተሻል፣ አራዝመሻል። አዎ መታ ራሷ ክፍሌ ምን ሆነሽ ነው ምናምን፣ እኔ በጣም የራሴ ችግር ስላለ ነው እንደዚህ ማደርግሽ ይቅርታ ብላ ቅፍ አደረገችኝ። እኔም ስራዬን ስለምፈልግ እሺ ብዬ ቀረሁ። ስለዚህ በጣም ነው የምናመሰግነው ማሚ። ያለቻን አላቅም ስላልሰማ አላቅም እንደዚህ ስለማድረግሽ ምናምን የማየውን ነገር ነው። ግን ብቻ እሳስ እንደዚህ በጣም እኮ እንደ እህት ነው የሰሩት። ግን እኔ አላቅም ሴታ ምን እንደሆነ። ኦኬ ሴትና ሴት መሀል የሚፈጠረ ነው ያለ ነገር ነው። አልፈነዋል፣ ትተነዋል። ሚዲያ ላይ መውጣት ያለበትም ጉዳይ አይደለም። አቡዬ ምን መሰለሽ እዚህ ሶሻል ሚዲያ ላይ አቡዬ ትላንትና አሁን ብዙ ሰዎች አሉ። ትላንትና እኔ ለብሶ ሰፖርት ነው በየጠላ ቤቱ ትላንትና ወድቀው ቪዛ ፈልገው በጣም ተንከራትቼ ብዙ ነገር ያስተካከልኩላቸው ሰዎች መልሰው ሊጥልሽ ይፈልጋሉ። መውደቂያ ያተው የምታስጠጊ በተለያየ አይነት መንገድ ልትረጃቸው ያሰብሽ ሰው አምጥተው መልሰው ነው የምጥልሽ። ይህን ነገር እሷ ታውቃለች። እኔ ላይ ደግሞ ይብሳል። እኔ ስራ ላይ እና የዋነትም ስላለብኝ በየእርምጃዬ እንከን አይጠፋኝም እውነት ለመናገር። ይህን ደግሞ እሷም ታውቃለች። በስራ ላይ ብዙ አይነት ነገር ያደርሱብናል። በጣም እናመሰግናለን ማሜ። ወላሂ አላህ ያክብረክ። አክብረህ ስለመጣ ጊዜህን ሰጥተህ እጅግ በጣም አድርገን እናመሰግናለን። ይቅናችሁ። ጥሩ አሰሪ ስለሆንክም ደግሞ እናመሰግናለን። እኔም አመሰግናለሁ። እሺ በቃ ጨርሰናል። አሁን ወደ ሁለተኛ ሰላም ወይ ፋሲካም አቡ አመሰግናለሁ ማሜ። እሺ አመሰግናለሁ። እሺ አላህ ይስጥልህ። እናመሰግናለን። እሺ መስዬ ወይ ሀቡ እንዴት ነሽ? አለን። እንዴት ነሽ? ደህና ነኝ ሀቡ። አለን። ይኸው ልሽ አዲሷ አሰሪሽ መሲ ብርጅስቶን ነው የምትሆነው። ተዋወቁ። መቼ መሲን ማያ አውቃታለሁ። ኧረ ኪዩ ሲነግረኝ ኪዩ ነው እንደሚነገረኝ ኪዩ ኮመንት ላይ እየጻፈ ነበር። በጣም ጎበዝ ታታሪ ሰራተኛ ናት እያለ